ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የህይወት ገጠመኝ ክፍል 192ኛ የህይወት ገጠመኝ ነው። በጣም የሚገርም ብዙ ነገር የምትማሩበት እንደ ቀላል ያያችሁት ወይም ደግሞ በእናንተ ዙሪያ ማን እንዳለና ቢሳካላችሁም ባይሳካላችሁም ለተሳካውም ምክንያቱ ማን እንደሆነ ላልተሳካውም ደግሞ ምክንያቱ ማን እንደሆነ ባለማወቃችሁ ምክንያት ተጨማሪ ዋጋ የሚያስከፍል ሌላ አይነት እርምጃ ውስጥ እየገባችሁ መሆን አለመሆናችሁ የምታጣሩበት ገጠመኝ ነው። መልካም ቆይታ። በስመ አምላክ ተከፈት ያልከው ሁሉ ይከፈታል። ግን እንዳትረሳ ዘወትር ንስሐ ግባ። በባለፈው በ191ኛ የህይወት ገጠመኝ ላይ ኮሜንቶቹ ትንሽ የሚያስቁ ነበሩ። በቴሌግራም እና በዋትሳፕ በተለይ በዋትሳፕ ደግሞ በጣም ብዙ ሰው ነው ደውላችሁ ወይም ቮይስ አድርጋችሁ የነገራችሁኝ። አንድ እህታችን ባለቤቴ እጅግ በጣም ሲበዛ አጭር ነው፣ እኔ ግን ረጅም ሆኜ አይደለም፣ ባለቤቴ አጭር ስለሆነ ልዩነት ተፈጠረን ያለችው። የገጠመኙ ባለቤት የሆነችው ቁመቷ በጣም ረጅም ነው፣ ባለቤቷ ደግሞ በጣም አጭር ነው። እዚህ ጋር ደግሞ እህታችን ብትነግረን እኔ ኖርማል ሴት ነኝ፣ ግን ባለቤቴ በጣም አጭር ስለሆነ ሰፈር ውስጥ ሙድ እያዝብን ነበረ እና ያንን ነገር ለመሸፈን ስል አስመሳይ ሆኜ ነበር። የኔ ታሪክ ነው የተናገርከው በጥርሴ እያልኩኝ ከዛ ዞር ሲሉ ኮስተር እያልኩኝ በቃ በጣም እየተበሳጨው ነው የኖርኩት። አስቡትን ሁለት አይነት ፊት ማሳየትም እና ሰው ማንን ይመስላል ቢባል ወዙን ይመስላል ጉንጩን ይመስላል ይባላል በድሮ ጊዜ። አሁን ግን በጣም ቆንጆ ሆነን በልተን አምሮብን ሜካፕ ተቀብተን ውስጣችን ግን እጅግ በጣም ማዲያታም ነው። ከባድ ነው ውስጣችን። አሁን በፊት ማዲያት ውጭ ላይ ነበር የሚታየው፣ አሁን ሜካፕ ሸፍኖታል። ስለዚህ ማዲያቱ ያለው ውስጣችን ላይ ነው ማለት ነው። ምናልባት ሴቶችን ትክክለኛ መልካቸውን ለማየት ጠዋት ተነስተው በር አንኳኩቶ ጠዋት ተነስተው በር ሲከፍቱ ማየት ነው ይባላልና አቤት ማን ነው እያለች እየተጨረበች ስትወጣ ሳትቀባባ ስትወጣ የዛን ጊዜ ያለው መልኳ ነው ትክክለኛ መልኳ ይባላል። ለምን? የምትሸፋፍናቸው ነገሮች የሉም፣ የምትቀባባው ነገር የለም። በቀጥታ ነው የምታዩት። ያ ስታስመስልበት የነበረው ቅባቷ ወይም ኮስሞቲክሷ ቀለም የምትደፋፋበት ነገር በሙሉ የለም። አሁን ግን ህይወታችን ራሱ እያጋለጠን ነው ብዬ አስባለሁ። ተቀብተን ወይም ተቀብታችሁ ልበልኛ እንኳን አንቀባም፣ ግን ተቀብታችሁም ፊታችሁን ቀይራችሁም ያው ነው። እንደነገርኳችሁ ህይወት ማለት ግድግዳ ላይ ፈገግ ብለን ፎቶ ተነስተን እንደሰቀልነው አይነት ፎቶ አይደለም። ፎቶ ለካሜራ ለይምሰል ቲክቶክ ላይ ታችኋል ያላችሁ እንደምትነሱት እንደዛ አይደለም። ደግሞ በጣም አይታችሁ ከሆነ በጣም የሚገርም የቲክቶክ ቆንጆ የሚባሉ የቲክቶክ ባለሙያዎች እንበላቸው መታየት የሚፈልጉ አብዛኞቹ እህትና ወንድሞች በተለይ እህቶች ማለት ነው እስክስታ በሚሉበት ሰዓትና ቪዲዮ ተቀርጸው ጭፈራ ዳንስ ምናምን በሚያደርጉበት ሰዓት ወዲያው ፈገግ ወዲያው ኮስተር ወዲያው ፈገግ ወዲያው ኮስተር እና እንዴት ይመጣላቸዋል አሉ። እየሳቁ እስክስታ ይሉና ከዛ ደግሞ ኮስተር ይላሉ። አይታችኋል ቪዲዮ አብዛኛው የሚጨፍሩትና ይሄ ማለት በትክክል ዘፈኑ ግጥሙም ወይም ስሜቱ ስቧቸው ሳይሆን ለቀረጻ ብቻ የሚታይ ኤክስፕሬሽን እንደሆነ ያስታውቃልና ይህን ፌሻል ኤክስፕሬሽን እንግዲህ በህይወታችን ውስጥ ስናመጣው ኪሳራ ይባላል እና አንድ ሰው ሁለት አይነት ፊት ሲያሳይ ከዛ ኮስተር ስትሉ አይገርም? ሁለቱንም መሆን ይቻላል። ለምን? ፈገግም ያልነው ፈገግ ብለን አይደለም፣ ኮስተርም ያልነው ኮስተር ብለን አይደለም፣ መሆን ስለቻለን ነው። ስሜቱ አይደለም እኛ ውስጥ ያለው ወይም ደግሞ ትክክል ተሰምቶን ሳይሆን ለይምሰል ነው። እና ይህንን የ191ኛ ገጠመኝ ላይ ያለውን ፎቶ አይተው የገጠመኙ ባለቤት የመሰላቸው ሰዎች ነበሩና እኔ አይምሯቸው ላይ እንዲቀረጽና እንድታዩት እንጂ ፎቶ እነሱ አይደሉም። ያው ፎቶ ሲለጠፍ ትኩረት ይሰጣል ብዬ ስለማስብ ያደረኩት ነው። ቪውን ተመልከቱት። ከሌሎቹ ቪዎች ትንሽ ከፍ ይላል አይደለም? እና እናንተ ሁኑ ሌሎቹ ይሁኑ አይሁኑ አላውቅም፣ ቪውን ከፍ ያደርጉታል። እናንተ አትመስሉኝም። እናንተ ሁልጊዜ መደበኛ ተከታታዮች ናቸው። የዛሬውን ገጠመኝ ደግሞ በጣም የሚገርም ነገር ነው። ብዙ ነገር የምታገኙበት
የናቃችኋት ቤት ውስጥ ያለች አንዲት ሰራተኛ የህይወታችሁ ምንጭ ስትሆን ወይም ደግሞ የኪሳራችሁም ሆነ የሀብታችሁ ምንጭ ስትሆን ምን ትላላችሁ? እኔ በቤት ሰራተኛ ዙሪያ ስሰራ ብዙ ሰዎች ምንድነው በብዛት እንደዚህ አይነት ነገር ላይ ታዘወትራል ይሉኛል። በቃ ገጠመኙ ይመጣል፣ ራሳቸው መጥተው ኢንተርቪው ይደረጋሉ፣ ራሳቸው መጥተው ይሄንን ቃል ይሰጣሉ። ከዛስ የቤቱ ባለቤቶች ሄጄ ሳናግራቸው ነው እንዴ በእሷ ምክንያት ነው እንዴ ይሄ ሁሉ ነገር የተፈጠረው ምናምን ይላሉ። በጣም ይደነግጣሉ። ብዙ ሰዎች ያላሰቡት ነገር ይገጥማቸዋል። ልጆቻችሁን ለቤት ሰራተኞች ትታችሁ ስትሄዱ እንደዚህ አድርጉ፣ ይሄ መሆን አለበት ብዬ ስናገር እናንተ ቢሮ ስትውሉ ስለ እናንተ ማውራት የለብኝም። እናንተ ስለወለዳችኋቸው ልጆችም ማውራት የለብኝም። ስለ ቤታችሁ ገጠመኝ ግን ማውራት አለብኝ። ሳወራ ደግሞ የገጠመኛችሁ ዋና የጀርባ አጥንት ሆና የምትገኘው የቤት ሰራተኛ ብትሆንስ፣ ወይም ዘበኛ፣ ወይም የናቃችሁት፣ ወይም የድርጅታችሁ ሰራተኛስ ብትሆን፣ ካሼሪዋስ ብትሆን፣ ወይም ደግሞ የኔ ቢጤስ ቢሆን፣ በጣም ቀለል አድርጋችሁ ያያችሁት ሰው ቢሆን፣ እናንተ ሱፍ ለብሳችሁ ምናምን ስሪፒስ አድርጋችሁ ቅቅ ብላችሁ ዘና ብላችሁ ፈታ ብላችሁ ስትመጡ ያን የመሰለ ትልቅ ግርማ ሞገሳችሁን ፍጥ የሚያደርገው የናቃችሁት ነገርስ ቢሆን። ስለዚህ ገጠመኙ ነው እኔን እንደዛ እንዳወራ የሚያደርገኝ፣ የሚመጣው ገጠመኝ ነው። ብዙ ሰዎች ወደ እኔ የሚያመጡት ነገር ነው የሚወስነው። እኔ ጋር ስታመጡት እሱን ነገር ነው ላቀርብላችሁ የምችለው። ሀብታሞችም ከመጣችሁ ነው ችግር የለውም። የመንግስት ሰራተኞችም ታሪክ ካላችሁ ነው እና አቀርቧለሁ። ያ ማለት የመንግስት ሰራተኞችን ታሪክ ብቻ ለምን አበዛህ ማለት አይቻልም። ስለመጡ ነው። እነሱ ብቻ የሚመጡ ቢሆን ኖሮ የእነሱን ታሪክ አቀርብ ነበር አይደለ? ባንክ ቤት የሚወራው ስለ ገንዘብ ብቻ ነው እንደሚባለው አይነት ነገር ነው። ሆስፒታል የሚወራው ስለ መርፌና ስለ ኪኒን ስለ መድኃኒት ብቻ ነው። እኔም ጋር ደግሞ የሚወራው ደግሞ ስለ ገጠመኝ ነው። ገጠመኝ ማለት ደግሞ በህይወታችን ውስጥ የመጣብን ውጣ ውረድ፣ መስቀልቀል፣ ከዛ ደግሞ ሲኩዌንስ ቅደም ተከተሉ ጠብቆ በእግዚአብሔር ልክ ስርዓት ሲይዝ ገጠመኝ ብዬ አመጣዋለሁ። ክፍል 192ኛ ገጠመኝ እነሆ። መንግሥተ ሰማያት ቀርባለችና ንስሐ እንግባ። እንግዲህ አንዲት ቆንጆ ሴት ገና በተወለደች በ2 ዓመቷ ወደ አዲስ አበባ መታ ማደግ ትጀምራለች። ያቺ ቆንጆ ሴት ህፃን ልጅ ናት። ያመጣቻት ደግሞ እናቷ ብትሆንም ግን እናቷ እዚህ አዲስ አበባ መኖር ስለከበዳት ተመልሳ ክፍለ ሀገር ሄዳ መኖር ጀመረች። የአጣዬ ልጅ ናት። አጣዬ የምትባል አገር ቆንጆ ናት። የዛሬ ስንት ዓመት መሰላችሁ? 28 ዓመት። የዛሬ 28 ዓመት አጣዬ ከምትባል ሀገር የመጣች እህት ትንሽዬ ጨቅላ ምናምን ብዙ ግለጿት፣ ግን ከእናቷ ጋር መታ ከዛ እዚሁ እህቷ ጋር አክስቷ ጋር ማለት ነው ትዛት ሄደች። እናትየዋ እህቷ ጋር፣ ልጅቷ ደግሞ አክስቷ ጋር ቀረች ማለት ነው። አክስት ደግሞ ስትሞት ደግሞ የአክስት ባል እጅ ላይ አረፈች። የአክስት ባል ደግሞ ከፍ ከፍ እያለች ስትመጣ ውበቷ ከፍ እያለ ያማረባት ስትመጣ ጉንተላ ሲያበዛ ላስገድዶ መድፈር ጉዳይ የሆነ አካሄድ ሲሄድ ምን ሲል ጎረቤት ነጠቀና እኛ እናሳድጋታለን ብሎ ጎረቤት አሳደጋት። ጎረቤት ደግሞ አሁንም ጎረምሶች ያሉበት ቤት ውስጥ ነው ያደገችው። እነዛ ጎረምሶች እህታቸው እንዳልሆነች ስለሚያውቁ እነሱም ደግሞ በውበቷ ተማርከው ለሀጫቸውን ሲያዝረበርቡባት ስትገባ ስትወጣ ደግሞ ልጅቷ ቅርጿ በጣም የምታምር ያው ግልጽ ነው የምናገረው። አንዳንድ ሴቶች እግዚአብሔር ሲፈጥራቸው ከምንም ነገር ሳያጎድል ማለት መንፈሳዊ ሕይወት ላይ ብቻ ነው የተጎዳችው ልጅቷ። መንፈሳዊ ሕይወት ስላቸው ዓለማዊ ናት። ውበት፣ ፀጉር፣ ቅርጽ በቃ ማለት ምንም ነገር የቀራት ነገር የለም። ልቀማ ጎር የሰራት በቃ ምን ልበል ታዲያ። የአንዳንድ ሴቶች ውበት በጣም ይገርማል። ወንዶች ላይ እንኳን እንደዚያ ነገር ይታያል። አንዳንዴ ግን እንደዛ ሆኖ ዓለማዊ ናትና ልጅቷ የዋህ ናት፣ ምስኪን ናት፣ ቀን ናት። በእናቷ ነው የወጣችው። ይሄ ሁሉ ቅብብሎች ሲደረግባት እናት አታውቅም። ለምን እናት በቃ እህቴ ነች ያሳደገቻት እናቴ ብላ እሷን ነው ማሰብ ያለባት ብላለች። ግን አክስት ከሞተች በኋላ ደግሞ እዛው ስልጣኔ ነው ተብሎ ያው ከእድሜዋ ከፍ እያለ ስለመጣ እናት አትጠይቅም። እህቷ እንደሞተች ታውቃለች፣ መታለቅሶ ደርሳለች፣ ልጇን እንዳደገች ያውቃለች። ከዛ ያው እዚሁ ከወንድሞቿ ጋር ትደግ ተብሎ ከአክስቷ ልጆች ጋር ማለት 2 ልጆች አሉ፣ 3ኛ ሆናን ያደገችው። ባልየው እንደዚህ አይነት ችግር እንዳለበት ስለማታውቅ እናትየዋ ዝም ብላታለች። ቀጥሎ ግን ልጅቷ 12 ዓመት 13 ዓመት ከፍ እያለች ስትመጣ ውበቷ በጣም በዛ ላይ ቁመቷ ገና ልክ አሁን ለምሳሌ ኤልዲ የኔ ልጅ ኤልዱን አይታችኋታል። ገና እድሜዋ 12 ዓመት ነው። ግን በቃ ማለት ቁመቷን ውበት ምናምን ስትመለከቱ የ16 የ17 ዓመት ልጅ ምናምን ነው የምትመስለው። ማለት ከቁመታቸው ቶሎ ብለው
ይሄ ውበታቸውና ቆመታቸው ላይ በጣም ቶሎ የሚፈጥኑ ልጆች አሉ። እንዴ እቺ ትንሿ ልጅ እንደዚህ ሆነች ምናምን ትላላችሁ። እኔ ራሴ አጠገብ ሆና እያደገችብኝ ሳያት እግዚአብሔር ያሳድግልኝና መጨረሻዋን ያሳምርልኝ። ግን ልጆች ይፈጥናሉ አንዳንዴ እያዩዋቸው አይናቸው እያየ ሲያድጉ እሳይ እንኳን ደረሰችልኝ እንደማለት ከማለት ይልቅ የገዛ ልጆቹ እያሉ የሚስቱን እህት ልጅ ማነካካት ጀመረ። ይሄ በጣም ይሄ እንስሳነት ይባላል፣ ውሻነት ይባላል። ግን ወዶ አይደለም እየሰደብኩት ሳይሆን ስሜቱን ነው የተናገርኩ ያለሁት። እና ወዶ አይደለም ተይዞ ነው። ምክንያቱም በአዳም ልኮ ታመልክ ነበረ። አክስትየዋ በአዳም ልኮ ታመልክ ነበር። አዳልሞቴን ትጠራ ነበረ። ልጆቿ በሙሉ ጴንጤ መዝሙር ያዳምጣሉ። እሷ ግን አታዳምጥም። ልጅቷ አትፈልግም። ቤተክርስቲያን መሮጥ ነው የምትፈልገው። ግን ቤተክርስቲያን የምትሄደው ከዚህኛው ለመሸሽ እንጂ እዛ የምትሰማው ነገር ኖሮ አይደለም። አንዳንድ ኩዮቿ ምናምን አብሯት ሲሄዱ ደስ ይላታል። ነጠላ ለብሳ ትሄድና ቁጭ ብላ ማውራት ቤተክርስቲያን ግቢ ውስጥ ትመጣለች። ከዓመት ዓመት እንደዛ ነው። ለወንጌሉ ለምኑ መሄድ እንዳለባት ብዙም ያን ያክል ላታውቅ ትችላለች እና ሕፃን ስለሆነች እና ብቻ በትምህርቷ ደግሞ ጎበዝ ጠንካራ። ለዚህ ነው ልቅም ያለች ቆንጆ ያልኳችሁ ከአእምሯም ጭምር ነው። በጣም በማዕረግ ተመራቂ ነው ያለፈችው። በማዕረግ ተመርቃ በከፍተኛ ትምህርት ውጤት ለስኮላር የሚያበቃ ውጤት አግኝታ ሄዳ ውጭ ተምራን የመጣችው። በዚህ ሁሉ መካከል ግን የሚያፈቅራት የሚወዳት አንድ በጣም የሰፈር በጣም ምስኪን ሰው አለ። ምስኪን ስላችሁ በማፍቀሩ ነው ምስኪን ያልኩት፣ ሌላ ነገሩን አይደለም። በቃ በሷ ተጎድቷል እና ቤተክርስቲያን ሄዶ ጴንጤ አዳራሽ ሄዶ መስጊድ ብቻ ነው ያልሄደው። ሁሉም ቦታ ሄዶ እባክህን እቺ አስረሳይ፣ በቃ የኔ አይደለችም፣ ቆንጆ ናት፣ በቃ የሁሉም ናት ማለት ነው፣ አልፈልግም ምናምን ብሎ ብዙ እንትን ብሏል። ግን አልቻለም። ሊተዋት ሊረሳት አልቻለም። ከልጅነቷ ጀምሮ ነው የወደዳት። አብሯት ነው ያደገው። ትንሽ የሆነ ጊዜ ለቃቃ ተጫውተዋል። ቃቃ ስራቸው የሰፈር የ8 ዓመት በበምነት እድሜ ማለት ነው። የኔ ልጅ በእምነት በእሷ እድሜ ተጫውተዋል። ግን ሲያድጉ ይለያያሉ። ሲያድጉ አይምሯቸው እየበሰለ ሲመጣ ይተፋፈራሉ። ያለ ነገር ነው። እጇን ይዞ እንዳያናግራት የሚያፈቅራትን ሴት ቀረብ ብሎ ማናገር አይችልም። ገና ሲያያት ነው ዘሩን የሚያፈሰው፣ ገና ሲያያት። ስለዚህ የዝሙት መንፈስ ነው ወይስ አይነ ጥላ ነው ወይስ ምንድን ነው ብላችሁ ታስባላችሁ? መልኳን ነው ማየት የሚፈልገው። መጥቶ በቃ እንደተራበ እንደተጠማ ሰው ያያትና ጥግብ ብሎ ይሄዳል። እስኪ ጻፉ ይሄንን። እንደዚህ አይነት ባህሪ ምንድን ነው? አይኑካ ነው ወይስ የመላመድ የልጅነት ፍቅረኛ በሚለው ነው? ከመንፈሱ አንጻር ብዙ ልንል እንችላለን፣ ግን በኖርማል ነው ልጽፉን የሚፈልገው ከኖርማል እይታ። እና በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ስኮላሯን ጨርሳ ስትመጣ በድፍረት አናገራት። በቃ የተላመድሽው ሰው ካለ እባክሽን፣ በቃ ማለት የለመድሽው ሰው ከሌለ እባክሽን፣ በጣም ስለማፈቅርሽና ስለምወድሽ ከአይኔም ስለምትረጂ ጓደኞችሽም ስለነገሩሽ የኔ ብትሆኝ ደስ ይለኛል። እሱንም የምጠይቅሽ እየፈራሁኝ ነው። ተንበርክኮ ማለት ነው በጨለማ ጠብቋት እያለቀሰ። በቃ እኔ እንደዚህ አይነት ሰው አይደለም፣ ታውቂኛለሽ። ጂም ቤት ነው የምውለው፣ ስፖርት ቤት ነው የምውለው፣ ወንዳ ወንድ ነኝ። በጣም ብዙ ቦታዎች ላይ የዞርኩ ሰው ነኝ። ግን በቃ አንቺ ጋር ስመጣ ወንድነት ይጠፋል። አሁን የሞቴን ጠይቁሽ። እንደዚህ መጥቼ ጠይቄሽ ማለት ነው በአይኔ ብቻ ነበር የምትረጂው። እሱንም ደግሞ ጓደኞችሽ አይኔን አይተው መጥተው ይወድሻል ይሄ ልጅ ብሎ ነግረውሻል፣ ሰምቻለሁ። እና በፍቅሬ ላይ እንዳትቀልጂ፣ በእኔ እንዳታሾፊ፣ ወይም ደግሞ መጥፎ ነገር እንዳትናገሪ። በጣም የሚወድሽ የሚያከብርሽን ሰው እንዳታሳዝኙ ማለት ነው። ልክ ነው አይደለ? እውነቱን እኮ ነው። በጣም በጣም ማለት የሚገርም ቃል ነው የተናገረው። እና በቃ በህይወትሽ ውስጥ ወንድ ከሌለ እባክሽ እኔ ያንቺ ልሁን፣ እሞትልሻለሁ፣ በቃ በእኔ ላይ ተረማምደሽ ሂጂ፣ እየሰደብሽኝም እየገላመጥሽኝም እንደፈለግሽ እየሆንሽ፣ በቃ እንደፈለግሽ እየሆንሽ አብረን እንኖር አላት። ከዛ ላስብበትሽ፣ ሰምቻለሁ ስለአንተ ግን ላስብበት አለችው። በጣም አመሰግናለሁ። እጇን ስሟት በጣም ደስ ብሎት ፈገግ ብሎ ፊቱ ፏ ብሎ በርቶ አየችው። በቃ ከዛ ቻው በቃ ወደ ቤት ግባሽ ማለችውና ተስፋ ነገር አለው ያስታውቃል። ሁኔታው አሳዝኗታል። ደግሞ እንድታዝንለት አይደለም ያደረገው፣ የምሩን ነው። እሷም ደግሞ የምሩን እንደሆነ ታውቃለች ያደረገውን ነገር። ምክንያቱም በሰፈር ውስጥ ምን አይነት ወንድ እንደሆነ ታውቃለች፣ እንዴት አይነት ወንድ እንደሆነ። እሷ ጋር ሲመጣ አልጫው ማለት የማይጣፍጥ ማለት ነው አይደለም። ጫው ብቻ ስታደርጉበት የጫው ጣዕም ብቻ ነው ያለው። በርበሬ በራሱ ጣዕም እንዳለው የምታውቁት አልጫ ስትበሉ ነው ይባላልና
ምግብ የሚጣፍጠው መቼ ነው ሲባል እርቧችሁ ስትበሉት ነው ይባላል። ስለዚህ እኔ እርቦኝ ስበላው ምንም የፈለገ ምግብ ስበላ ከራበኝ በደንብ ጠርጋጌ ነው በላው። እርቦኝም ግን ስበላው የሚያስጠላኝ አልጫ ነገር ነው። ለምን ጣዕሙ ብዙም አይደለም፣ ደስ አይልም። በተለይ አልጫ ምስር ወጥና አልጫ ክክ ወጥ ውስጥ ቃሪያ ሲደረግ ይደብራል። ለምንድን ነው እንደዚያ የሚያደርጉት? በርበሬው እንዲተካላቸው ነው፣ እንዲጣፍጥ ስለማይጣፍጥ ማለት ነው። ይሄ ልጅ በቃ በተቻለው መጠን ወንድ ለመሆን ይሞክራል። ሰው ጋር ሲመጣ ግን አይችልም። ቃሪያ ምናምን ይጨማምርበታል፣ ግን አይችልም። በቃ ሁል ጊዜ ብጥብጥ ያለ ወጥ ነው፣ አልጫ ነው። በቃ እንባ ነው የሚቀድመው ምናምን። ከዛ ተደብቃ ሁሉ ማየት ጀመረች ይች ልጅ። እስቲ የሚነገረው ነገር እውነት ነው ምናምን ብላ ሌላ ሴት ሆና እሱ የሚውልበት አካባቢ ለመሄዳ ሰው ሲመታ ሁሉ አየች፣ በጠረባ እያለ የእውነትም ይጣላል። እንደገናም ደግሞ ከወዲኞቹ ጋር ትግል ይታገላሉ። እንትን ታውቃለህ፣ ፈረንሳይ ለጋ ሲሆን አካባቢ እንትን ያለ አኩቻ ምናምን ሄዶ ቪዲዮ የሰራበት ሰፈር አይታችኋል? ራቁታቸው ሆኖ ምናምን ዳምፕ እየገፉ እኔ ምናምን እያሉ ደረታቸውን እየገፋ የሆነ ቪዲዮ አላያችሁ? አኩቻ ሄዶ የፈረንሳይ ልጆች ነው ምናምን እያለ የሆነ ቪዲዮ ሰርቷል። እና መንደር ላይ እንደዚህ አይነት ነገር ድሮ ሕፃን እያለሁ ከእንደዚህ አይነት ልጆች ጋር ውል ስለነበረ ውሌ ከትልልቅ ሰዎች ጋር ነው። ለዚህ ይመስለኛል ምናልባት ዛሬ ላይ በጣም አሪፍ ነገር የሆነው እድሜያቸው። እኔ አሁን የዛን ጩጬ እያለሁ የ13 የ14 ዓመት እያለሁኝ እድሜያቸው ትልቅ ከሆኑት ጋር ነበር የምውለው። ያ ነገር ጠቅሞኛል፣ ብዙ ነገር እንዳውቅ አድርጎኛል። እና እንዲያውም ብለው ይልኩኝ ነበረ፣ ያቺ ልጅ ሂድና ስልክ ቁጥር ተቀብለና ይሉኛል። እንዴት አድርጌ ምናምን እላቸዋለሁ፣ ሂድ ምናምን ይሉኛል። ከዛው እየጨነቀኝ ነው የሚሄደው። በቃ ሕፃን ሆኜ እኮ ነው አስቡት። ከዛ ሄድና በእናትሽ ስልክ ቁጥርሽን ካልሰጠሽኝ ይደበድቡኛል። በቃ እኔ ደግሞ ስልክ ቁጥር ተቀብዬ እንትን ስል ሳመጣ ለእኔም ሰላም ነው፣ አንቺም ደግሞ በቃ ታዋቂያቸውና ካልተመቸሽ በዛው ጥፊባቸው ምናምን እላታለሁ። ከዛ እሺ ምናምን ብላ ስልክ ቁጥር ትሰጠኛለች። አምጥቼ እሰጣቸዋለሁ። ሲደውሉ ትክክል እራሷ ነች። በቃ እሱ ነው የሚሳካለት እየተባልኩኝ አሁንም ይልኩኛል። ካልልኩኝ ይጠለዛለሁ። በዚህ ሁኔታ እድሜያቸው ትልቅ ከሆኑት ጋር ውል ስለነበረ የአራድነትን ጸባይ በደንብ ነው የማውቀው። ብዙም ያን ያክል አልሸወድም። በሃይስኩል ደረጃ ምናምን አጠገቤ የነበሩ ልጆች በጣም አሪፍ አሪፍ ልጆች ናቸው። እና ይሄ ልጅ ታሪኩን ሲነግረኝ ወይም የእነዚህ ቤተሰቦች ታሪክ ስሰማ የራሴን ታሪክ እያስታወስኩኝ ነው የማዳምጠው። እና ከዚህ በላይ ራቆታቸውን ሆነ ወይም ፓክ እንትን ይቺ ቀጭኗ ካናቴራ አለች አይደለም፣ ቦዲ የምትባል ካናቴራ፣ እሷን አድርገው ምናምን ጂም ይሰራሉ፣ ሰፈር ውስጥ ፑሽአፕ ይሰራሉ ምናምን። እንደዚህ አይነት ቦታ ነው የሚውለው፣ ራቅ ብሎ ከሰዎች ትንሽ ዞር ብሎ ማለት ነው። አይታዋለች። በቃ ይሄ ልጅ ይሆነኛል፣ አሪፍ ልጅ ነው፣ እንደዚህ አይነቱ ወንድማ ካንበረከኩት ትንሽ ሞላቃቅበታለሁ፣ እኔም ደግሞ የተማርኩኝ ነኝ፣ ሊያከብረኝ ይገባል፣ እሱ እዚህ ሰፈር መንደር ነው የዋለው ምናምን ብላ በቃ በዚህ ደመደመች። የመጀመሪያ እንስሳዊ ባህሪዋን ወይም ደግሞ የማይመጥናትን አስተሳሰብ ያዘች። ደህና ሆነ አድጋ ማለት ነው። ጓደኞቿ ናቸው ያበላሿት። ባይዘው ስትነግራቸው በስልክ እንዴ እንደዚህማ ከሆነ ጋርድሽ ነው የሚሆነው፣ በቃ እንትን በይው፣ ተጨማለቂበት፣ ተዘባነኝበት፣ እንኮኮ አርገኝ ሁሉ በይው ምናምን እያሉ ሲስቁ ሲጫወቱ በዚህ ነገር ተስማምታ ልጁን እሺ ትለዋለች። ከጊዜ በኋላ ወደ ትዳር እንዴት እንደገቡ ደግሞ አሁን መስመሩን ልንገራችሁና በጣም የሚጠቅም ነገር ነው። ከዚህ በኋላ የምነግራችሁ ነገር በጣም ዋናው ታሪክ እዚህ ጋር ነው የሚጀምረው። መንደርደሪያ ነው፣ እስካሁን መግቢያ ነው የነገርኳችሁና ጓደኞቿ ባሏት መስመር ከልጁ ጋር መኖር እንደጀመረች ቤት ተከራይታ የተቀጠረችበት ድርጅት ዋና አለቃ አድርጓታል። ዲን እንትን በሉት፣ በቃ ስራ አስኪያጅ በሉት። መስሪያ ቤቱ ትንሽ ቢሆንም ኃላፊ ናት። በቃ በፈለገችው ሰዓት ገባሊ ትወጣለች። አንድ ቪትስ ተገዝቶላታል። እውቀቷ የሚገርም ነው። በቃ ስማርት የሆነ በቃ የምትኖረው ኑሮ ደስ የሚል በቃ ምንም የተማረችውን ትምህርቷን በደሞዝ ክሷታል፣ ጊዜዋንም ክሷታል። በዛ ላይ ውበት በቃ ተውት ብቻ እንዴት እንደሆነ አላውቅም። እንደሷ ደስተኛ ያለ አይመስለኝም በወቅቱ ለምን መኪና ውበትም ጓደኛም አገኘች፣ ስራ ቦታውም አሪፍ ነው፣ ደሞዟ ምናምን ሁሉ ነገር አሪፍ ነው። ዝም ብላ መኖር ነው ያለባት የሚባለው አይደል? ስታስቡት አቦ በስማም ደስ ይላል ብላችሁ ልታስቡ ትችላላችሁ። አሁን አጋዥ እፈልጋለሁ፣ ስለዚህ እናቴ ጋር ደውዬ ከገጠር አንዲት ሴት ማስመጣት አለብኝ አለችና እናቷ ጋር ደወለች። እናቴ ቤት ተከራይቼ ቆንጆ ቤት ተከራይቼ አሁን ስራ አግኝቻለሁ እና መተሽ እንድታይ እፈልጋለሁ፣ አንዲት ሴት ይዘሽልኝ ምናምን አለቻት። እናትየዋ ደስ አላት።
በጣም በጣም ደስ አላት። ያሳለፈችው ህይወት ምንም እንኳን ፈተና ያለበት ህይወት ቢሆንም ውጭ ሄደች ሲባል እናቷ መታ ተሸኘት ነበረ። ብቻ ዞሮ ዞሮ እናቷን አትረሳም ልጅቷ። ጎበዝ ናት። መልክ የወጣችው በአባቷ ነው። አባቷ ደግሞ እናቷን ፈቶ ሌላ አግብቷል። እሷን የሚመስሉ ሌሎች 4-5 ልጆች አሉ። መልካቸው ግን ገጠር ነው የሚኖሩት እና ፎቶ ስታስተያዩት በጣም ይገርማል። የዚችኛዋ ቆንጅና መልኳ በተፈጥሮ እግዚአብሔር የሰጣት ላይ ቀንድዋን ተቀንድባ ወደ ላይ እንደዚህ አቆሟለች፣ እንደ በረሮ አንቴና ማለት ነው። እንደገና ደግሞ ፊቷን ተቀባብታለች። ምን ልትጨምርበት እንደሆነ አላቅም። በዛ መልኳ ላይ ዝም ብላ 3 ቦታ ጉንጉን ብትሰራ ብቻ እንደዚህ የሚያምርባት የምታምር ልጅ ቀለም ደፋፍታባት ምን ልትሆን። እኔ ፎቶዎቿን ሳየው የራስሽ አይበቃሽም እንዲያልኳት መጀመሪያ ላንሳል መምርዬ ምናምን ብላ አንስተዋለች። መጨረሻ ላይ መቼም ገጠመኙ መጨረሻው መልካም ነው የሚሆነው ታውቃላችሁ። እና ፎቶውን አነሳችው። ግን በጣም የሚገርማችሁ ነገር መንፈሳዊ ከሆነች በኋላ ነው ውበቷን በደንብ ያስተዋለችው። እናቷ መጣች፣ የቤት ሰራተኛ ይዛላት መጣች። የዛ የሀገሯ ያጣዬ ቆንጆ ናት ልጅቷ ራሱ ከዛው የመጣች ልጅ ነች። እና መኖር ጀመሩ። እናትየዋም በቃ ቻው ስታገቢና ምስቲ እመጣለሁ ወይም ልታገቢ ስትይ እመጣለሁ ማን ብላት አግቢ ቶሎ በዚህ እድሜሽ ማግባት አለብሽ ብላት ትሄዳለች። እናትየዋ ከሄደች ጊዜ ጀምሮ ከቤት ሰራተኛዋ ጋር ስትኖር ይሄ የምታፈቅረው ወንድ እቤት ነይ እያላት ከእናቱ ጋር ሊያስተዋውቃት ሞከረ ምናምንና ስትገባ ስትወጣ ብቻዋን ስለማያት እዛ የኖረችበት ሰፈር አካባቢ ነው የተከራየችው። እና ሰፈሯን ብዙ መልቀቅ አትፈልግም። ለምን? ሰፈሩ ለትራንስፖርትም ለምንም ለሶሻል ላይፍ አሪፍ ሰፈር ነው የኖረችበት ሰፈር። እና እርግጥም እኔም እዛ ሰፈር ብኖር ደስ ይለኛል። ግን ልጅቷ በቃ ማለት እንደፈለኩ የሚታዘዘኝ ከሆነ እንደ ባሪያ ማዘው ወይም ደግሞ የሚነጠፍልኝ እንደፈለኩ ማሾረው ከሆነ ቤቴን ባሳየውም ችግር የለውም ምናምን ብላ ቤቷን አሳየችው። አንደኛ ቤቱ የእሷ ነው ስላችሁ ተከራይታ ነው ያለችው። ሁለተኛ ነገር ደግሞ የእሱ ቤት በጣም ጠባብና ትንሽ ቤት ነች። እናቱ በነፃነት እንዲኖሩ ከዛች ከምታሳዝን ድስቁስቁስ ያለች ቤት ውስጥ ወጥቶ የራሱ ቤት ተከራይቶ ነው የሚኖረው። እና የሚሰራው ስራ ምን ተቃላችሁ? ከሌባ የተቀማ ሞባይል ተቀብሎ ለሞባይል ሴንተሮች የሚሸጥ ነው። ከየትም ሰርቆ ሌቦች አምጥተው ይሰጡታል። ብር አይሰጣቸውም። ሸጦ ነገና ምናምን ብሎ ይልካቸዋል። ሸጦም ብሎ ሲመጡ 5,000 4,000 ይወረውርላቸዋል። ለምን? እነሱ እንሽጥ ብለው ቢሄዱ እሱ እንዳለ እዛ አካባቢ ስላሉት ሞባይል ሴንተሮች ምናምን ሄዶ ስለተናገረ የሰፈር ልጅ መጥቶ ሞባይል ልሽጥ ብሎ ካሰበ በቃ ይነገረዋል። ተደውሎ ፈቅደህ ነው ምናምን ተብሎ ይነገረዋል። በቃ የጠፋ የተሰረቀ ሞባይል ይዞ መጥቷል እንደዚህ ያለ ልጅ ላከው እኔ ጋር ሂድና እያለህ ነው ይባላል። በቃ እንዲህ እኔ እኮ በቃ ይደነግጣሉ ልጆቹ ራሱ የዛ ሰፈር ልጆች። እና የሆነ ጊዜ ላይ በቃ ሙሉ ሞባይል ሴንተሮች እንደተቆጣጠረ ሲያውቁ እያመጡ የሚያስረክቡት ለማን ሆነ? ለሱ። ለምን? ይዞ ጥልቅ ነው የሚያደርግላቸው። ጥርሳቸውን እቤታቸው ድረስ ገብቶ ከእናታቸው ጉያ ነጥቆ ወስዶ በቴስታ ነው የሚነቀንቃቸው። እንትን አይደለም የሰፈር ማፊያ ምናምን አይደለም። ግን በቃ በዚህ አይነት ነገር ውስጥ ነው ለ10 ዓመት ምናምን ያለፈው። እድሜው ገና ቢሆንም ሰውነቱ ግን በጣም ግዙፍ በመሆኑ የተነሳ ትልቅ ሰው ይመስላል። እና በዚህ አይነት እንቅስቃሴ ውስጥ ነው የሚኖረው። ከሰፈር ሰው አንድ ሞባይል እንዳሰርቁ ነው የሚላቸው። ከዚህ ሰፈር ሰው ሞባይል ሰርቃችሁ አምጥታችሁ የሆነ ሰው ሞባይል የተሰረቀ የሚባል ወሬ ሰምቼ እንደው ሞባይሉን ካመጣችሁት እኔ ጋር እኔ ራሴ ነኝ ፖሊስ ጣቢያ ወስጄ ማስረክባችሁ ብሎ ነው የሚነግራቸው። እና አያደርጉትም። ከሌላ ሰፈር ነው ሰርቀው አምጥተው የሚሰጡት። ያ ምንድነው በቃ እንደዚህ እንደሚያደርግ እንዳይታወቅበት ያደረገው ሲስተም ነው መጀመሪያ። በኋላ ግን ለሰፈር አዛኝ ምናምን እንደሆነ ተደርጎ ተይዞለታል። ዱርዮቹ ምናምን ያውቃሉ ይሄን ነገር። እቺ ልጅ ይሄን ሙያውን አታውቅም ማለት ሙያ ያልኩት ይሄንን ስራውን አታውቅም። በእርግጥ ሙያ ማለት መዋያ ማለት ነው። ሙያ ተባለ እንጂ አሁን ቆይቶ ሙያ መዋያ ውለን የምንሰራው ማለት ነው። አንድ ነገር ላይ ስንውልበት ስራ ይሆናል፣ ወይም ስራው ላይ ስንውልበት ሙያ ይሆናል። እና በተዘዋዋሪ መንገድ መለስ ዜናዊ እንደተናገረው ሌብነት እስካልተያዛችሁ ድረስ ስራ ነው ብሏል። ስትያዙ ምንድነው? ሌብነት ነው፣ ወንጀል ነው። ትከሰሳላችሁ፣ ትታሰራላችሁ፣ ፈረድባችኋል ነው። ወደ ታሪኩ ስንመጣ ወደ ቤቷ መጣችው። ቤቷ መመላለስ ጀመረ፣ ማደር ጀመረ።
ምናምን ሰራተኛዋን ከመጣች በኋላ ነው እንግዲህ እና ቡና ፊልን ትላለች። ከዚህ ጮታሉ በቃ ደስ ብሎታል የሚያፈቅራትን ሴት በማግኘቱ። እንደዚህ ግን ደስተኛ አለ ይላታል። እንዴት ትለዋለች። በቃ ማለት ከልጅነት ጀምሮ ማፈቅራትን ሴት አገኘው፣ በጣም የምታምር ሴት አገኘው። ሚጣዬ ግን ልክ ነኝ አይደል ይላታል። ቡና የምታፈለዋል ልጃችን ከገጠር የመጣችው ልጅ እንዴ አግኝተው ነው በጣም ጥሩ ነው ትላለች። ልጅቷ ደግሞ በጣም የምትገርማችሁ እንደው አነጋገሯ ምናምን ይመስላል እንጂ በጣም ብልጥ ከተማረችዋ ከዚችኛዋ ልጅ በላይ ናት። በጣም ብልጥ፣ በጣም ጎበዝ የነቃች ልጅ ነች። ጎበዝ ስላችሁ አንደርስታንድ ሁሉ ነገር የምታስተውል ነች። እና ታያለች፣ እያራገበች ቡና እያፈላች ቡና እየቀዳች ምናምን ትላለች። እነሱ ይላፋሉ እንደ ፍቅረኛ ምናምን ንቀዋታል እሷ ቦታም። ከዛ በኋላ ይሄንን መጀመሪያ የምታውቀው ፍቅራቸውን ነው። እሷ ከመጣች በኋላ ነው ይሄ ልጅ የመጣው። እና ልጁን የምታውቀው ደግሞ ሲያፈቅራት ሲወዳት እንዴት እንደሚያፈቅራት ሲመጣ ኬክ ይዞላት የሆነ ልብስ እንደምንም ብሎ ከየትም ብር አምጥቶ ሞባይል የተሰረቀም ሸጦ ሊሆን ይችላል። አንድ አልትራ ስልክ ለምሳሌ አንድ አልትራ ስልክ ከሸጠ የሚሸጠው 100 ምናምን ሺህ ብር ነው አይደል? አዲስ አልትራ ከሌባ እጅ ደግሞ ከሆነ ደግሞ 40 ሺህ 30 ሺህ ይሸጣል። ያ ቀልድ አይደለም። ይሄንን ሸጦ መጥቶ የሚገዛላት ቀሚስ በጣም ውድ ቀሚስ፣ እሷ ደግሞ በጣም ደስ የሚላት ይሄን አታውቅም። ሌባ እንደሆነ አታውቅም፣ ወይም የሌባ ተቀባይ እንደሆነ አታውቅም። እና ጓደኞቿ በሚመክሯት ምክር መበላሸት ጀመረች። ከዛ መጠጣት፣ እሱ በሌለበት ቀን ምናምን ሰክራ ከጓደኞቿ ጋር ዘና ብላ መምጣት ጀመረች። የተማረች ሴት ችግሩ ይሄ ነው። መጨረሻ ላይ አትማሩ ማለት አይደለም፣ ግን ስትማሩ ከወንድ እኩል ለመሆን ነው የምትማሩት እንጂ ራሳችሁን ችላችሁ ሴት ጎበዝ ሴት ለመሆን አትማሩም። ችግራችሁ ይሄ ነው። እንደገናም ህግም ጠበቃም አቃቢ ህግም ስትማሩ ሌሎችንም ይሄ ጎበዝ ሊያደርጋችሁ የሚችል ትምህርት ስትማሩ ወንድ ላይ ለመፍረድ የሆነ ተበቀይልኝ ያለች ሴት ያለ ይመስል ሌላ ነገር ውስጥ ትገባላችሁ። ከዛ ቀስ እያለ ወደ ፌሚኒስትነት ወደ ምናምን ይወስዳችኋል። አስተሳሰባችሁ ህይወታችሁ ይሆናል። እንደ ቀልድ የጀመራችሁት አመለካከት እንጀራችሁ ሆኖ ቁጭ ይላል። እና ጓደኞቿ የሚመክሯትን ምክር በተግባር መፈጸም። እግሬን ጠበኝ ትለዋለች፣ ጀርባዬን ሸኝ ትለዋለች፣ እዘለኝ፣ እንኮኳ አድርገኝ ግቢ ውስጥ እና እትዬ ግን ለምንድን ነው እንደዚህ የምታረጊው? ግን አያሳዝንሽም? ማለት ፍቅር እኮ ነው፣ እንደፈለግኩ ባዘውስ ችግር አለው እንዴ? ተይ እባክሽን፣ እኔ እኮ አፍቅሬው አይደለም፣ በቃ ስለሚወደኝ ነው፣ በጣም ስለሚወደኝ ምን ችግር አለው ብዬ ነው። ኧረ እትዬ በጣም እኮ ደስ የሚል ሰው እኮ ነው፣ በጣም እንዴት እንደሚወድሽ እና ብታከብሪው ግን ጥሩ ነው አለቻት። ገጠር እኮ እንዲህ ያለ ነገር የለም፣ ወንድ ልጅ እንደዚህ ሊሆን እኔ እኮ ገርሞኝ ነው እኮ እዛ ገጠር እኛ ጋር እኮ ያለውን ነገር እንግዲህ አጣዬ ገጠር ውስጥ ነው የምትኖረው ልጅቷ። ከተማም ታውቃለች፣ የገባት ልጅ ናት። ግን የዛን ሀገር ሚስቶችና እችን ስታስተያያት ራ ሰማይና ምድር ትላለች። ግን ስትጨማለቅበት ልጁ ሲያለቅስ እሷ በሌለችበት ሰዓት ቀድሞ መጥቶ አልመጣችም እንደ ይላታል። የሆነ እንዲያውም መጀመሪያ ገጠመኙ በጣም ትኩሳት እየሆነ የመጣው እንደዚህ ሰዓት ማለት ነው። ትኩሳት እየሆነ የመጣው አልገባችም እንዲህ አላት። ኧረ አልመጣችም፣ አሁን ደውላልኝ ነበረ፣ አልመጣም አመሻለሁ ብላኛለች፣ ጓደኞቿ ጋር ሳትሆን አትቀርም። ከዛ እሺ ብሎ ወጣና የት እንደሚጠጡ ምናምን ስለሚያውቅ ያው በተወሰነ መልኩ ትንሽ ደርሶበታል። ሄዶ ያያቸዋል። በቃ ትዝናና፣ ደስ ይላል፣ ከጓደኞቿ ጋር ነች ምናምን ብሎ ተመልሶ ቤት መጥቶ ቁጭ ይላል። ያው እሷ ጋር ማደር ጀምሯል። ግን እሷ ስትመጣ ከውጭ ቤት ቁጭ ብሎ ልታገኘው አይፈልግም። እሷ ምክንያቱም መጥፎ ስሜት እንዲሰማት አይፈልግም። ይሄ ድንገት ነገር ከነገ ወዲያ የቤታችነት ስሜት ይሰማታል፣ የጥፋተኝነት ስሜት ይሰማታል። ወንድ ልጅ ቁጭ ብሎ ሴት ልጅ ሰክራ ስትመጣ አስቡት እንግዲህ። እና ሞቅ ያለ ፍቅር ውስጥ ነው ያሉት፣ ትዳር ውስጥ እንደሆኑ አድርጋችሁ አስቡ። ገና አልተጋቡም እንጂ ስትመጣ ይደበቃል፣ በር ስር ይላታል ልጅቷን። ከዛ ደህና ነሽ እንዴት ነሽ ግንባሯን ትስማታለች። ሶፋ ላይ ጥቅልል ብላ ትተኛለች። ከዛ በር ከፍቶ ይገባል፣ ይቀሰቅሳታል አውቆ። እዛው እኮ ያለው። ከዛ እንዴት ነሽ ሰላም ነሽ? በቃ እዛው ተቃቅፈው ይነጋል። ምንም አይቆጣትም። ለምን ጠጣሽ ምናምን አይላትም። ለምን መሰላችሁ? እንደፈለግሽ ግዢኝ በቃ እኔ አንቺ ባልሁን ያላት። ውበቷ ይመስለኛል እንደዚህ ያስባለው። ወይም ደግሞ አብሮ አደጉ ስለሆነች በልቡ ዙፋን ላይ ስለተቀመጠች በቃ ስላነገሳት ምንም ማድረግ አይችልም። ምን ያርግ? ማፍቀር እኮ ከባድ ነው። መታደል ነው እኮ ማፍቀር፣ ግን ከባድ ነው። መፈቀር መታደል ነው። በእርግጥ
መፈቀር ጸጋም ሊሆን ይችላል። ማፍቀር ደግሞ መታደልም ጸጋም ሆኖ ከዛም በላይ ደግሞ ሰው የመሆን ሚስጥር ነው። ሰው የመሆን ትክክለኛ ትርጉሙ ማፍቀር መቻል ነው። በህይወቱ አፍቅሮ የማያውቅ ሰው ገና ሰው አልሆነም ማለት ነው። የምር እንዴት እኔ የኤሌክትሪክና ፍቅር አይዘኝም የሚለው በፍጹም ማንም ሰው ሊያፈቅር ይገባል። እንስሳትም ይሄን ስለሚያደርጉት ወፎች ጋር ጎጆ ሲሰሩ እንዴት ነው ባልና ሚስት የሚተጋገዙት? ጎጆውን ሲሰሩ በሳር እያጠማዘዙ አይታችኋል? ጎጆ ሲሰሩ ይተጋገዛሉ አይደል? እና በቃ ከዚህ በኋላ እያዘነችለት መጣች። እያዘነችለት እንዴት ነው? ለምንድን ነው? ልክ አይደለችም እንደዚህ ማድረግ ያለባት አለች። እቺ ትንሿ ልጅ እድሜዋ ስንት መሰላችሁ? ትንሽ ልጅ አለች 16 17 ሆናለች። ግን የሴትነት ነገር ሆኖ 20 ምናምን ትመስላለች ገዘፍ ብላ እና አሁን ጀመረች ማለት ነው ጦርነቱ ምንድነው? ለልጁ በጣም ስላዘነች ዘመዷም ናት፣ ያው እናትየዋ ስለመጣቻት ዘመድ ናት። ለልጁ በጣም ስላዘነች ኧረ እህቴንማ ስርዓት ማስያዝ አለብኝ፣ እንዲህ ያለ ነገር የለም፣ ይሄ ነገር ማስተካከል አለብኝ አለችና የምታውቀው ጋር ትሄዳለች። ጥበብ የሚባል ነገር አለ። ያ የምታውቀው ጥበብ ደግሞ ምንድነው? እናትየዋ ከገጠር ይዛት መታ እዛ ሰፈር ላይ ትንሽ ተቀምጣለች። ልጅቷ ይዛት መታ ከልጅቷ ጋር ተቀምጣለች እና በሰው እዚህ እኮ ማቀዋለኝ ድሮ እህቴ ጋር አክስትሽ ጋር እኖር በነበርኩ ጊዜ የሀገራችን ሰው እዚህ አለ ማቀዋለ፣ እስቲ ደረስ ብዬ ልምጣ ስትል እትዬ አብሬሽ ልምጣ አለቻት። የመጀመሪያ ቀን እቺ ልጅ ለምን እዚህ ሆኜ ጊዜ አይ ካንቺ ጋር ልምጣ ከተማ ላይ አለቻት። ነይ እሺ ችግር የለውም ብላ ይዛት ሄዳለች። የመጀመሪያ ቀን የመጣችበት ቀን ላይ ቀን ስላችሁ በዛው ቀን ሳይሆን የመጣችበት ወቅት ላይ ማለት ነው። እናትየዋ 11 ሳምንት ተቀምጣ ሄደችው። በዛ 1 ሳምንት ውስጥ ማለት ነው አብራት ስትወጣ የሄደችው ማን ጋር ነው? ያጣየ ሰው የሆነ ሰው እዛ ሀገር እዛ አዲስ አበባ ውስጥ እዛ ሰፈር የሚኖር ሰው ነው። እናትየዋ ድሮ ትኖር በነበረበት ሰዓት እህቷ ጋር ያወቀችው ሰው ነው። ሰውየው ምንድነው? ደብተራ። ይቺ ልጅ ደግሞ ከገጠር መታ ነው የእህቴ ጋር አምጥቻት ነው ተዋወቂው ዘመዳችን ቤተሰባችን ብላ ነግራታለች። ከዛ ዘመዴን አሁን አይደል የምፈልገው ብላ ስትበር መሄድ ሰውየው ጋር ጋሽ አቤት እንዴት ነሽ ሚጣባን ብሎታል። እግዚአብሔር ይመስገን ደህና ነሽ? ቤተክርስቲያን እንኳን አንድ ቀን አየሁሻት። አዎ እትይዛኝ ይላል እኮ። አዎ ጎበዝ ናት፣ ጎበዝ በርቱ፣ ጥሩ ነው። አታገባም አግቢ ባት ማሚ ይላታል። አሁን እኮ የመጣሁት ለሱ ጉዳይ እኮ ነው። እና ምንድነው እንግዲህ ጥበበኛ እንደሆኑ ዘመዴ ስትናገር ሰምቻለሁ። አንቺ ልጅ የሀገርሽ ትዝ አለሽ፣ በእኛ ታምኛለሽ ማለት ነው። ኧረ እናንተ የምትሰሩትን ጥበብ ማናወቀ አለችው። እና ምን ላገዝሽ? ኧረ ልጅ ትጨምላቃ ነች፣ ልጅ ትጨምላቃ ናት። እንደ መሬት ላይ መርገጥ ነው የቀራት። እንደዚህ እርግጥ እንደሚታጠብ ልብስ እንደዛ ነው የቀራት። ልጁ ላይ ተጫወተችበት እኮ። ልጁ ደግሞ የሰፈር የታወቀ እገሌ የሚባል እዛ ሰፈር ስፖርት የሚሰራ ሰው ያውቆታል። እሱ እኮ ነው ፍቅረኛዋ። ቤት ይመጣል፣ ግን ቤት ሲመጣ በቃ ይፈራታል። ምን ይላል? እንደፈለግሽውኝብኝ ነው የሚላት። ስላፈቀራት ስለወደዳት ተጨማለቀችበት። እንኮኳ አገኝ ትለዋለች፣ እግሬን ጠብኝ፣ ጀርባዬን ሻኝ ትለዋለች። ትጨማለቅበት፣ አሰክራ ትገባለች። አታዝንለት፣ ምናትል አትፈራው። እና ጓደኞቿ ጋር በስልክ ስታወራ እንዲያርጊው እንዲበዩ ይሏታል። እና እንደው የሆነ ነገር እንዲያደርጉልኝ ነው አለችው። ምን ፈልገሽ ነው? አይ እንዲህ ያለ ጭምልቅልቅ ነገር በሀገራችን እንዲህ ያለ ማሰደብ የለም፣ ስርዓት መያዝ አለባት። በቃ ስርዓት የሚያስይዝ ስጡኝ። ነው እንደዛ ነው ጎበዝ። አይ ጥሩ፣ እስኪ ትንሽ እንታገሳት፣ ምከሪያት። ከዛ በኋላ ችግር የለውም በቃ እመጣለሁ፣ እርሶም አዘጋጅተው ጠብቁኝ፣ እናያታለን። ከዛ ይሻለች መጣች። አሁንም ከአቅሟ በላይ ሆነባት። ስልክ ጡር ተቀብላ ነው የመጣችው። ስልክ ገዝታላታለች። እንዳይደብርሽ ቲክቶክ ብላ ሰታታለች። እና ያንን ስልክ እየነካካች ጎበዝ ሆነች። እንደውም የበለጠ ፈጣን ሆነች። እና ጋሼ ደብተራ ደውለው ቤታ እንዴት ነው ስርዓት አለ? ኧረ ጋሽዬ ብሶባታል። ኧረ እቺ እንደው በጣም ከባድ ነች። ጭራሽ አኩርፋው እንታረቅ ብሎ ሲለምናት ጭራሽ ምራቋን ተፋችበት። ውጣልኝ ከዚህ ቤት አለችው። ምን አርጓት? ምንም አላረጋትም። ለምን እንዴት ነው ትኩረት አልሰጠኸኝም፣ እንክብካቤ አቆምክ፣ ስጦታ አልሰጠኸኝም ብላ ይሄ
ምንድነው የሚባሉት የፍቅረኞች ቀን ነው የሚባለው ምናምን ላይ እሱ ጭራሽ ረስቶታል ይሄንን ነገር አያውቀውም። እና እንዴት አልሰጠኸኝም ብላ አንተ ፋራ ነህ ብላለችው። ከትብሎ የስቃል ደብተራው። ከዛ እንደው አነጋገርሽ ሁሉ ደስ ሲል እንደው የኔ ፈጣን አንቺ ነበርሽ እዚህ መተሽ መሰልጠን የነበረብሽ። ቆይ ካንዱ ጋር አጋባሽ አሏት። አረጋሽ እኔ አሁን አልፈልግም እንዲህ ያለ አረብ ሀገር መሄድ እንፈልግ እኔ ከዚች ጋር አልኖርም። አረብ ሀገር መሄድ ትፈልጊያለሽ? እሰራልሻለሁ። አረብ ሀገር የሚሰድ ነገር እሰራልሻለሁ፣ ችግር የለውም። ግን ልጅቷ እስክታገባ ጠብቂ፣ ያለሻት አንቺ ነሽ፣ የአደራ ልጃችን ናት ይላታል። እናትየው አደራ ብላኛለች፣ እያየህ እየመጣህ ጎብኛት፣ ብቅ እያልክ እያት፣ እየደወልክ ጠይቃት፣ ልጄን እንዳይተናኮሏት ምናምን ብላ አዛኛለች ይላታል። እንደዚያ ከሆነማ አንተም ኃላፊነት አለብህ አለችው። እኮ አንቺ ስትነግሪኝ ነዋ የተፈጠረው ንገሪኝ አላት። ልጅቷን ስርዓት አስይዝ እንዴ፣ በቃ ስርዓት መያዝ አለባት። ወንድ ልጅ ላይ እንዴ በሀገራችን እንዲህ ያለ ነገር የለም እንዴ። ሴት ልጅ ከባሏ ኋላ ኋላ ለምትሄደው ቀና ብላም አታየው። እንኳን እንደዚህ ልትጨማለቅበት ቀርቶ እንዴ ልትጸናዳበት ትንሽ ነው የቀራት እኮ ምናምን ብላ አለችውና አይ ነገሩ በጣም የከበደ ነው ምናምን ብሎ ሰውየው የሆነ ነገር መስራት አለ ማድረግ አለብኝ ብሎ እሺ ችግር የለውም ሰሞኑን ትመጫለሽ እደውልልሻለሁ አላት። እና ልጁ እሷ በሌለችበት ሰዓት መጥቶ ስልክ ምን ብላ ታወራለች? አይ ያው ከጓደኞቿ ጋር የምታወራው። አንተ ግን አይዞህ እሺ አይዞህ ችግር የለውም ሁሉ ነገር ስርዓት ይዛል፣ ቅርብ ጊዜ ትስተካከላለች። አትነግረውም እንዲያርጌ አትለውም። ቅርብ ጊዜ ልክ ትገባለች፣ ችግር የለውም ትላለች። እንዴት? አይ ዝም ብላ እኮ ነው የምትጨማለቀው፣ ሴት ልጅ እኮ እንደዚህ ናት አለችው። በኋላ የሆነ ሳምንት ላይ ተስተካከለችና ራሷ ደውላ ናፈቀኝ አትመጣም እንዴ አለችው። ሲከንፍ መጣ እንደ ማለት እንደዚህ በዛ ሰውነቱ እንዴት ሲበር እንደመጣ በሩን ብርግድ አጉት ገብቶ የምርሽ ነው የኔ እናት አላት። አቁጭ ወይስ ሲማም ብላ አቀፈችውና እኔ እኮ ዝም ብዬ እኮ ስጨማለቅ ነው እኮ እንጂ እኔ እኮ ትናፍቀኛለህ አለችው። ማስጨማለቅ ነው ማለት አባባሏ ምንድነው? በቃ አንዳንድ ጊዜ ያለ ነው ማለት ነውና ታረቁ። ከዛ ደግሞ እንደገና ወደ ነበሩበት ፍቅራቸው ገቡ። ግን ትዝ አላለውም፣ ረስቶታል። በእርግጥም ይሄን ስለማያስበው አስማት ነው ድግምት ነው ብሎ ስለማያስብ ምን አድርገሽ ነው ሌላት አይችልም። ባህሪዋን ስለምታውቃት ነው ተመልሳት ትታርቃለች ያለችው መስሎት ነው። እና እቤት መዋል ጀመረ። እቤት ነኝ አትመጭም ከስራ ምናምን ይላታል። እሺ ቡና አቀራርቢ በላት ምሳ ምናምን አቀራርቢ በላት እመጣለሁ ብላ በቃ እሱም ቢጃማ ቀይሮ ቤት ውስጥ መቀመጥ ጀመረ። በቃ ቤት የሆነ ቦታ ይሄዳል ተመልሶ ይመጣል። ምክንያቱም ስራው እዛው ሰፈር ውስጥ ነውና የሆነ ቀን ላይ በዚሁ ቀን ማለት ነው ስራ ምንድን ነው አለችው። እኔ ተባራሪ ስራ ነው የምሰራው፣ አንዱ እንደዚህ በስልክ ነው የምንሰራው፣ አንዳንድ እቃዎች ምናምን እንደዚህ አድርገን እናሻሽጣለን አላት። በቃ ዝም ነው ያለችው። ያን ያክል ብዙ እንትን አለችው። ግን ገንዘብ ከኪሱ ስለማይጠፋ ደህና ነገር ነው የሚሰራው ብላ አስባ ነው። ታዲያ የሆነ ነገር ለምን ተባብረን አንድ ነገር አናደርግም? ስራህ ምን እንደሆነ ልወቀውና አይ ተይው አንቺም ስራሽን ስሪ እኔም ስራዬን እሰራለሁ፣ ምንም ይሄንን እንደዚህ ማዳበሉ ምንም አያስፈልግም። አይ የተሻለ ምናልባት ቤት ከገዛን ብዬ ነው ያው ልንጋባም አይደለም አለችው። በጣም ደስ አለው። ተንበርክኮ ጉልበቷን ሳመ። በቃ ምኗን ይሰማት ግራ ገባው። ልጅቷ ፊት ማለት ነው እንዲህ ስትሆኑ ነው የሚያምርባችሁ አለች። ከዛ ደግሞ እንደገና እሱ እናቴን አፈቀችኝ ብሎ እናቱ ጋር ሲሄድ አጅሪት የታሪኩ ባለቤት ወይም ቆንጆዋ ልበላችሁ ሶፋ ላይ ጥቅል ብላ ተኝታ ሌሊት መነሳት ለምዳለች። ሌሊት ተነስታ ፊልም ታያለች። ከዛ ጠዋት ተጣጥባም ብላ ወደ ስራ መሄድ ነው እንደዚህ ነገር ለምዳለች። ሰው ተነስቶ ሌሊት ይጸልያል፣ እሷ ሌሊት ተነስታ ፊልም ታያለች። ፊልሙ ሲያልቅ ወደ ስራው ነው የምትሄደው። አርፍዳም ብትገባ ማንም አይነገራትም። ምክንያቱም ከስር እሷ ነች እንጂ አለቃ የሆነችው በሰራተኞቹ ላይ እሷን የሚያዛት የለም። የድርጅቱ ባለቤት ደግሞ ለእሷ ሰጥቷት የለም የት እንዳለ አይታወቅም፣ ኃላፊነት ሰጥቷት። በእርግጥ ስራው ራሱን በራሱ ተርኒንግ ፖይንቱ እንዲህ ረን የሚያደርግ ስለሆነ ምንም ያን ያክል የሚያስቸግር ስራ አይደለም። ስር ሰዶ ቦታ ይዞ ደና ሆኗል ማለት ነው። አንዳንድ ድርጅት ስራ እንደዚህ ነው። እስኪላመድላቸው ነው እንጂ ከተላመደ በኋላ ስራው ራሱ ነው የሚገላበጠው። ጠዋት ገብቶ ሰራተኞች ይሰራሉ፣ ሙሉ ቀን እቃ ሲሸጥ ይውላል። ከዛ በኋላ ደግሞ እቃውን ገንዘቡን ወደ ባንክ ቤት ማስገባት እንደዚህ ነው ሂደቱ። ከስተመሮቹ ይመጣሉ ይወስዳሉ። እንደዛ ነው ማይቋረጥ። ለምሳሌ ፎቶ ቤት ብላችሁ ሰዱ። በቀን ፎቶ የሚነሳ ሰው ይመጣል። የፎቶ ቤቱ ባለቤት መቀመጥ አይጠበቅበትም። ካሜራማኑም ሰዓቱን ጠብቆ ይገባል። ካሼሪዋ፣ ፎቶ አታሚውም አሉ። ሁሉም በቀን ሰው ያስተናግዳሉ። እንደዛ እንደማለት ነው። ገባችም አልገባችም ስራ ቦታዋ ላይ ምንም የሚመጣ ነገር የለም። እና እሷም አንዳንድ ቤት የምትውልበት ጊዜ አለ ማለት ነው።
እና ፊልም እያየች ቆይታ ሌሊት ሰራተኛዋ በተኛችበት መታጠገቧ ትተኛለች፣ ከሰራተኛዋ ጋር ማለት ነው። ከዛ ምን ነው እትዬ ምን ነው ዛ ጊዜ አይ በቃ ፍርሃት ስሜት ተሰማኝ፣ ቤቱ ሊበላኝ ደረሰ፣ በጣም ተጨነኩ። ዛ ጊዜ አግቢ፣ ካገባሽ እኮ ልጁ ወደ ሌላ ቦታ አይሄድም፣ ስላላገባሽ እኮ ነው አለቻት። ሌሊት ማውራት ጀመሩ ፊልሙ ካየች በኋላ። ያየችውም ደግሞ የአማርኛ ፊልም ነበረ። አሁን የሀሳብ ሌሊት ከልጅቷ ሲመጣባት ጎበዝ የኔ ብስል እኮ ነሽ አንቺ፣ እሱም እናቴን ናፈቀችኝ ብሎ ሄደው ቀጥ አድርጌ ስላልያዝኩት ነው፣ ቀጥ አድርጌ ቢይዘው ኖሮ ቀን እናቱን ጠይቆ ማታ ከኔ ጋር ያድር ነበር ብላ ይነጋገሩና ይሄን ሀሳብ ታንጸባ። ግን ልጅቷ የሰራችው ስራ ኖሮ ነው። አሁንም የማግባት ስሜት እንዲያድርባት ነው አድርጋት ነው። መጀመሪያ እንዲታረቁ አደረገቻቸው በአስማ። ከዚህ በኋላ ደብተራ ብዬ አላነሳላችሁ፣ ምን እንደተደረገ በሂደት ስራታችሁ ታውቁታላችሁ። አሁንም ልታሰራ ሄደች አልላችሁም፣ በሂደት ነው የምታውቁትና የማግባት ፍላጎት አደረባት። ይሄም በደብተራውን የሆነው በሰራተኛዋን የሆነው። ከዛ በጣም ደስ ብላት ሰራተኛዋ ደብተራው ጋር ደውላ አመሰገነች። ሆኗል ተሳክቷል ትለዋለች። በቃ እንዲህ ነው በቃ ከጊዜ በኋላ ደግሞ ሰርግ እናያለን ይላታል። እሺ ተጋቡ። እናትም ደስ አላት፣ የልጁም እናት ደስ አላት። በቃ በጣም ተመቻቸው። ልጅ ላይ ደግሞ ዘገየ። ከዛ ውለጅልኝ፣ አይ አሁን አልወልድም፣ ቆይ ቤት ከገዛም በኋላ ነው። ግድ የለሽም እንደዚህ ሆነን ደግሞ ወልደንም ቤት እንገዛለን። አይደለም ስለ ልጅ ስናስብ ቤቱን እንረሳዋለን፣ ቤት መግዛት አለብን። በዚህ ክርክር ደግሞ ይጣላሉ። ሲጣሉ አሁንም ታስታርቃቸዋለች። ሲጣሉ ታስታርቃቸዋለች። ያው ታስታርቃቸዋለች ማለት ልጅቷ ታረቁ ብላ ሳይሆን ጸብ ካለ እርቅ አለ ግዴታ። ልክ ሲጣሉ ደግሞ መልሰው ደግሞ ልጅቷ በእነሱ መካከል ቡና በማፍላት ስለምትገኝ አሁን ሳስጠላ ሰለቻችሁኝ አለቻቸው። እንደሚታረቁ ታውቃለች፣ ግን እንደው ልናገር ብላ ነው። ሰለቻችሁኝ፣ እንደው ለእኔ ከዚህ ቤት በወጣ ይሻለኛል። ምን ነው እንዴ እንደው ለእኔ ለአይምሮ ሳታዝንም እንዴ? ገና ልጅ ነኝ አላገባውም እኮ አትጨማለቁ ባካቸው አለቻቸውና በሳቅ ሞቱ። ከዛ በዛ ታረቁ። ለመጀመሪያ ጊዜ መተት ሳታረግ፣ ያው ዞሮ ዞሮ አንደበቷ ላይ ሊኖር ይችላል፣ ግን ምንም መተት ሳታረግ በዚህ ቃሏ ታረቁ እና የምሯንም አልቅሳለች፣ የምሯንም ስቃለች። ሁለት ልብ ነው የሆነችው እንዲህ እያለች እየሳቀችም እያለቀሰችም። እነሱ ግን እያስታወሱት መልሰው እንደገና እያስታወሱት ሙሉ ቀን ይስቀዋሉ እንዲያለችን እያሉ። ይሄ ነገር እንዲፈጠር ምክንያት የሆነው ምንድን ነው? በጣም በተደጋጋሚ ሲጣሉ ስለምታያቸው መስሏቸዋል። እነሱ ግን ደብተራው ጋር መሄድ ሰልችቷት ነው፣ እሷ በደወል ሰልችቷት ነው። ረምን ነው እንዴ ጥበቡን ማሰለችት እኮ አለች። አይኔን ጥበብ ያርገኛ ጋር እንደሆነ አልገባትም። ከሆነ ጊዜ በኋላ ምን ተጀመረ መሰላችሁ? ይሄ ወጠምሻ ተጋብተዋል ብያቸዋለሁ። ሰርግ ተደግሶ ምናምን አልፏል። በቃ ይሄን ብዙም ግርግሩን አልናገረውም። በጊዜ ወደ ቤት ይመጣና እዛው ቤት ውስጥ ያለ ቢራ መጠጣት ይጀምራል። አይኑ ብዥ ይልበታል። የቤት ሰራተኛዋም ደግሞ ያው ሁለቱን ትታየዋለች። ያ ማለት አማረችው ማለት ነው። ራቁቷን ትታየዋለች። አፈፍ ያረጋታል። ተው ልቀቀኝ፣ ተው እረፍ፣ ችግር ውስጥ እንዳገባ አለችው። እቺ ደግሞ ምንድነው እሷ እምቢ ብላኛለች፣ እንዲያውም እሷ ፈትቻ አንቺን ነው የማገባው፣ አንቺ ትሻኛለሽ፣ እንዲያውም አንቺ አትበልጭም እንደ በጭንቅላት እሷን ይሄው ልጅ አልወልድም ብላኛለች፣ እኔ ከፍቶኛል ማለት እና ታዲያ ከእሷ ያጣው ልጅ እኔ ጋር ነው የምታገኘው፣ እረፍ ብላ በጥፊ መታችው። በጥፊ ስትመታው ልጅ እንደሆነች ስላወቀ ሴት እንደሆነች ስላወቀ እረፊ ማን ብሎ እጇን ግጥም አድርጎ ሁለት እጇን እንደዚያ እንዳደረገችው ግጥም አድርጎ ያዛት። ሁለት እጇን ግጥም አድርጎ ያዛትና እረፊ፣ አሁን ወዲያ ወዲህ መወራጨት የለም እጄ ውስጥ ነሽ ያለሽው፣ ከአሁን ሰዓት ጀምሮ ጉዳያችንን እንጀምራለን ሲያ ጊዜ ነው። እሺ በቃ አንድ ጊዜ ልብሴን አስተካክዬ ልምጣ አለችው። ሂጂ አስተካክለሽ ነው ያላት። ስለጠጣ ነው ይሄን ያለው፣ ስለጠጣ ነው። ልብሱን እያወለቀ ወደ መኝታ ክፍል ግብት። የትም ተገናኝቷት የማያውቃትን ልጅ በዚህ ልክ ማሰብ በራሱ ይገርማል። እሺ አውልቄ እጠብቅሻለሁ እኔ ልብሽን አስተካክለሽ ነው ብሎ ሲል ራሱ ከዛ ውስጥ ገብታ ኪችኑን ቆለፈችው። በሩን ቢደበድብ ምን ቢል ምንም የለም። እዛው ኪችኑ በር ላይ እንደተቀመጠ እሷ በሩ እንደቆለፈች አጅሪት ከስራ ትመጣለች። እሱን ጠጥቷል ማለት ነው። ከዛ እዚህ ቤት ሰው የለም እንዴ በምስል ጊዜ አጅሬው ከእንቅልፉ ብድግ እዛው ከተኛበት ቦታ በጣም ሰክሯል። እሷን በሩን ከፍታ ውጥት ምንድነው ምን ተፈጠረ ሳ ጊዜ አይ እንዲሁ ነው ዝም ብሎ ነው እትዬ ግን ብትወልዱ ጥሩ አይደለም አለቻት። ምን ነው አይ እንደው
ሚስቴ ልጅ እምቢ አለችኝ አልወልድም አለችኝ እያለ ጠጥቶ እዚህ ጋር በሩን ሲደበድብ እንትን ሲል መሬቱን ሲደበድብ እኔ ደግሞ እሱን መስማት ከብዶኝ በሩን ቆልፌ ቁጭ አልኩኝ። ስታ ጊዜ አይደለም ታግሎች ነው የሆነ ነገር ተፈጥሮ ነው ንገረኝ አለቻት። አይደለም እንደሱ በፍጹም እንደዚህ ያለ ነገር የለም እንደሱ አልተፈጠረም። እንደሱስ ቢፈጠር ጠጥቶ ነው እንጂ የሚሆነው ሌላ ምን ያስባል? ይሄን የመሰለ እንደው የሚወድሽ ሰው አንቺን የመሰለ ሰው አስቀምጦ ከኔ ጋር ምን ያደርጋል? እኔ ቆሻሻ ሰው ነኝ፣ እኔ እንድታራ አልተመኩኝ ነኝ፣ እንዱ ከኔ ምን አግኝቶ ምናምን አለቻት። ከዛ ለሁለት ተጋግዘው ሶፋ ላይ ያስቀመጡት። ያው ተነስቷል ብያቸዋለሁ። ከዛ አንጎበሩ ሲለቀው ውሃ መረጭታ ምን ብላ ምንድን ነው የተፈጠረው አለችው። እንጃ ምን ተፈጠረ? ልጅቷ ምንድን ነው ያረካት? ምን አረኳት? ምንድን ነው ያረኩት አለ። አይ እውነቱን ንገረኝ፣ ያረከው ነገር ንገረኝ፣ እኔ ምንም አላውቅም አለ። ኦኬ ሲሰክር ምንም የማያውቅ ሊሆን ይችላል፣ ወይም እየካደ ሊሆን ይችላል፣ ከሁለት አንዱ ነው ብላ አሰበችና በዛው አለፈ ቀን። ጠዋት ሲነጋ እሱም ወደሚሄድበት ሄደ፣ እሷም ሄደች። አሁን የቤት ሰራተኛ ቁጭ ብላ ማሰብ ጀመረች። አሃ ይሄ ሰውዬ አይኑ ወደ እኔ ያዞረ። እንግዲህ እኔ ነገራችሁና እዚህ ጋር ለፍቅራቸው ብላ የምትልከው መንፈስ ከደብተራው የምታመጣው መንፈስ መልሶ ማንን ማየት ጀመረ? እሷን ማየት ጀመረ። ብዙ ጊዜ የምናገራችሁ ይሄ ነው። ለሰው ብላችሁ የምታደርጉት አይደለም፣ ለፍቅር ብላችሁ ለተንኮል ገሌን አጥፋልኝ፣ ገሌን እንደዚህ አርግልኝ፣ ይቺን ሴትዮ ይሄን ሰውዬ እንደዚህ አርግልኝ፣ ሀብቱን እፈልጋለሁ ለስልብና ምናምን ብላችሁ የምትልኩት መንፈስ መልሶ እናንተን አንድ ቀን ያጠፋችኋል። እናንተ ላይም ስላለ ማለት ነው። ከሰውየው አይደለም እኮ የሚመጣበት። ደብተራ ጋር ስትሄድ እኮ 20 መንፈስ ከሆነ የተላከው 10 እሷ ጋር 10 እሱ ጋር የሚሆነው ብዬ ነግሬያቸዋለሁ። የትኛውም ሰው ጠንቋይ ቤት ብሄድ፣ የትኛውም ሴት ጠንቋይ ቤት ብትሄድ ለገሌ ጥላወጊም ታድርግ፣ መርፌም ትትከል፣ የሆነ ነገርም ታድርግ፣ ምንም ነገር አሰርታ ትምጣ ለሆነ ጎረቤቷ ተሸክመው በራሷ ተሸክመው እኮ ነው የምትመጣው መንፈሱን። ሂጂ ችግር የለውም ሂጂና እኔ አከናውንልሻለሁ ሲላት እኮ ስትሄድ ተሸክመው ነው የምትሄደው። መናፍስቶቹ ደግሞ በጠንቋዩ ታዘው ነው የሚሄዱት። ሴትዮዋ ወደ ቤቷ እንደሄደች ግማሾቻችሁ የተባላችሁበት ቤት፣ ግማሾቻችሁ ደግሞ እሷ ጋር ተቀመጡ፣ ጉዳዩን ፈጽሙት ነው የሚባለው። ሁለቱም ጋር ካልሆነ ጉዳዩ እንዴት ይፈጽማል? አይደል? ስልክ የምንደውለው በእኔ ስልክና በእናንተ ስልክ ነው አይደል? እናንተ ስልክ ሳይኖራችሁ እኔ መደወል ይችላል? ወይም እኔ ስልክ ሳይኖረኝ እናንተ መደወል ትችላላችሁ? አይቻልም። ሁለታችሁም ስልክ ሊኖረን ይገባል። መናፍስት ልክ እንደዛ ናቸው። ሴትዮዋን እንዲያርግልኝ ተብሎ ሲላክ ሴትዮዋ ጋር ሄደው ገብተው ሁሉም ገብተው አይደለም ጉዳይ የሚያስፈጽሙት። ግማሾቹ እዚህ ሆነው ጉዳይ አስፈጻሚዎችና አስፈጻሚዎቹ ይናበባሉ። ያኛው ጉዳይ ሲፈጸም እቺ እንድታይ ደግሞ ያደርጓታል። እሰይ የታባቷ ገደልኩላት፣ ሬሷን አወጣሁ ከቤት ውስጥ ተጫወትኩባት፣ ልጆቿን እንደዚህ ያረኩኝ፣ ባሏን እንዲያረኩኝ፣ ሚስቱን እንደዚህ ያረኩኝ እያሉ ነው እንዲያዩ የሚያደርጋቸው። ለምን ቀሪው ስላለ ማለት ነው። እና እቺ ልጅ ሐሳብ ሆነባትና ደብተራው ጋር ደውላ አረጋሼ ወደ እኔ ማየት ጀመረ እኮ። እንዴት ታገለኝ እኮ ትናንትና እኮ እንደምንም ብዬ እንደው በሩቅ ወለፍኩበት፣ ጠጥቶ ስለሆነ እንጂ ገለኝ ነበረ። ሳይጠጣ እንዴት ነው? ኧረ ሳይጠጣ ጭምት ነው። በይ እንደዛ ከሆነ ለሚስትየዋ ንገሪ። አሁን ለዚህ ምንም የማደርግልሽ ነገር የለም፣ ለምን እየባሰብሽ እንዳይመጣት ያው ይገባዋል። እና ለሚስትየዋ ምን ትያታለሽ? መጠጥ እዚህ ቤት ውስጥ በፍጹም መኖር የለበትም፣ ጠጥቶም ከመጣ እንዳይገባ ብለሽ ንገሪያት። መሻለች። ስትመጣ ከስራ ሴት ደውላ ነገረቻት። እቲ ፍሪጅ ውስጥ ያሉትን ቢራዎች በሙሉ እንዳለ ደብቂያቸዋለሁ፣ ስትመጪ ለባለሱቁ አስረክቢ፣ ወይም ደግሞ ለአንቺ ብቻ ይሁን ለሰውየው አይሁን አለቻት። ለምን ምንድነው እሱ ንገሪኝ፣ ግልጹ ነገር ስለዚህ አይ በቃ መጠጥ አያስፈልግም ቤት ውስጥ። ምክንያቱም ይሄን የመሰለ መልካም ሰው መጠጥ ሲጠጣ የሚቀየር ከሆነ ጥሩ አይደለም፣ ለአንቺም ለኔም ለሱም ጥሩ አይደለም። ስለዚህ የሆነ ነገር እንደተፈጠረ ገብቷት ሚጣይ ንገሪኝ፣ የሆነ ታግሎሻል አለቻት። አይደለም በጣም ሆድ ብሶት ሲያለቅስ ልጅም ቢያለችኝ እያለ መሬቱን ሲደበድብ ስለነበረ ያ ደግሞ እየቀጠለ እንዳይሄድ ነው አለቻት። እና በቃ እንትን አለቻት፣ ተረድታታለች። የሆነ ነገር እንዳደረጋት ጸብም እንዳይነሳ እንደፈለገች፣ ፍቅራቸውን ማየት እንደምትፈልግ አስተዋይ ልጅ እንደሆነች ስለምታውቅ እሺ በቃ ችግር የለውም አላስጨነቅሽም ታዩ በቃ አለቻት። እና በዚሁ ነገሩ ያልፋል። ልጅቷ ደግሞ ስላገባች አትፈታው፣ ምን ታርግ? እንደ ድሮ ፍቅረኛ አይደለ ወይ ጮኛው አይደለ ወይ የሆነ ጉጣልኝ ከዚህ ቤት የምትለው አይደለ? የቤት ኪራይ የሚከፍለው እሱ ነው። እሷ የቤት አስቤዛውን ስትሞላ እሱ የቤት ኪራይ ይከፍላል። በደሞዛቸው እንደዛ ነው ያደረጉት። እሱ እንደምንም ብሎ የቤት ኪራይ ይከፍላል። እና ግን ልጅ አልወልድም ብላ 1 ዓመት 2 ዓመት ቁጭ አለች። ነገሩ እየገፋ ሲመጣ ነው እንግዲህ እዚህ ደረጃ የደረሱት፣ አሁን ያልኳችሁ ደረጃ የደረሱት። እና እሱም እንደለመደበት በጊዜ ሲመጣ ቢራ የለም እንዲ አላት። አረ የለም። ምን ነው? አይትዬ አውጥታ ለባለ ሱቁ ሰጥተዋለች። ምንድነው ግን ትናንት የተፈጠረው ንገሪኝ አላት። አረ ወንድም አለ ይቅርብህ፣ ምንም ችግር የለውም የሚጣይ በእናትሽ ታገልኩሽ እንዴ? ጠጥቼ እኔ እኮ የማደርገውን አላውቅም። እዛ ሴተኛ ዳሪ በለመደበት ባህሪ እዚህ አንቺ መጥቼ
እንደዚህ ያደረኩሽ ሴተኛ አዳሪ ጋርም ትሄዳለህ አለችው። መጀመሪያ ሴተኛ አዳሪ ምን እንደሆነ አልገባትም ነበረ። በኋላ ነው ያስረዳትና በጣም ትሄዳለህ አለችው። አዎ ምን ላድርግ አላስነካለችኝ፣ አካሏን አታስነካኝ፣ ልጅ አትሰጠኝ፣ ከነካኝ አረግዛለሁ ምናምን ብላ ስለምትል ያለች በቃ ያለኝ አማራጭ መሄድ ነው አላት። ግልጹን ነገራት። አዎ እንዲህ ያለ ነገር ጥሩ አይደለም፣ ነውር ነው፣ እግዚአብሔር ይቆጣል አለችው። ታዲያ ምን ላድርግ እኔ ምንም ማድረግ አልችልም፣ ለዚህ ነው ማለት ነው ስትለው ምን አላት። እኔን እኮ ታገልከኝ እኮ አስቸገርከኝ እኮ ትናንትና እንደው በጣም ስለምታሳዝነኝና ጥሩ ሰው ስለሆንክ ብዬ ነው እንጂ እውነት እንደው አናትክን ባልኩህ አለችው። እና ሳቀ። በጣም ያስቃል አይደል? አናትክን ባልኩህ አለችው። እንደው መልካም ሰው ስለሆንክ ከጠጣህ በኋላ እንደው ተበላሽተህ እንጂ እንደው አናትክን ባልኩህ አለችው። እንደው ብትይኝሽ ብትገላግኝ ይሻለኛል ያለ ልጅ ባል ሆኜ ብቻ ከምቀመጥ አባት ከመሆን እንደው እውነት አባት ሳልሆን ባል ብቻ ሆኜ ከመቀመጥ ብሞት ይሻለኛል አላት። እና ልበልህ አለችው። እንደው በይኝ አላት። በልጠጣ እናሳይሃለሁ አለችው። አሁን ቢሮ አንቺ ነሽ ቢሮውን የደበቅሽው አላት። በእውነት እኔ አይደለሁም፣ ያው እሷ ነች፣ እኔ በፍጹም እዚህ ውስጥ የለሁበትም። እናወቀች የተደረገውን አይደለም ትናንትና ሆነ የነበረው ስላየች ሆድ እንዳይብስህ ብላ ነው። ግን አንድ ነገር ሰክሮ ከመጣ አላስገባውም በር ቆልፋለሁ ብላለች። በስንት መከራ ገባኋት ሚስቴን ደግሞ እንዳላጣት። አያ ነብርን አይነኩ የነብርን ጭራ አይዞ ከያዙ የማይለቁ የሚባል ነገር አለ። ስለዚህ ሚስቴ ነብር ናት፣ በጣም አደገኛት። አሁን ውበቷ ብቻ ግድግዳ ላይ ያለ ፎቶ ብቻ ነው እያደነኩ ያለሁት። አካሏን አልነካ፣ ላም አለኝ በሰማይ ወተቷን ማላይ ሆኖብኛል። እንደገና ደግሞ ላም እሳት ወልዳ፣ መቼም ላም ሆነባቸዋል ተረቴ። ላም እሳት ወልዳ አትልሰው እሳት ሆነባት፣ አትተው ልጇ ሆነባት። አትልሰው ፈጃት አይደል? ይፈጃታል። ስለዚህ እሱም ደግሞ ይችን ነብር አግብቶ አይነጥለዋ ሊያወላ ያለው አይነጥላ አንድ፣ በውበቷ በኩል የገባ ቡዳ ሁለት፣ እንደገና ያዩት የዝሙት መንፈስ አብሯት የተወለደ ሁሉ ነገር ተጠራቅሞ ብቻ ሶስት ዋና ዋና የሚባሉ አሉ። አብሯት የተወለደ ይኖራል ዛር፣ ቡዳ ዛር። እንደገና ደግሞ በውበቷ ያያት ደግሞ ቡዳ ይኖራል። ቡዳ አይነጥላ ማለት ከተወለደች በኋላ እንደገና የዝሙት መንፈስ ደግሞ ይኖራል። ያዩት በሁሉ ላጫቸውን ያዝረበርባሉ። እንዴት ያምራል ይሄ እንትን እያለ መቀመጫዋን ያየ የማንም ጎረምሳ ስታልፍ ዝሙት መንፈሱን ይልክባታል፣ ትቀበላለች። ምክንያቱም መንፈሳዊ ሕይወት የለም ምን የለም። ለዝሙት ያያት የጠየቃት ሁሉ በሙሉ የነካካት ወይም ደግሞ በቡዳ የበላት ሁሉም በሙሉ ትሰበስባለች። መንፈስ ዝም ብሎ ሲገባ ነው የሚለው። ለዚህ ነው ቆንጆ ሴቶች የተወሰነ በሽታ ያጣቸው፣ ራስ ምታት፣ የቆዳ ሽፍታ ምናምን እንደዚህ በቡዳ የተበሉበት ጸባይ፣ አመል መለዋወጥ፣ ገንዘብ ላይ ኢኮኖሚካሊ መዋዠቅ ምናምን እንደዚህ ነገሮች የገባው መንፈስ ባህሪዋን ቀየር ነው የሚያደርገው። እና የአፍ ጠረን መቀየር፣ ብዙ አይነት የትዕቢት፣ አለመማር፣ ቆንጆ ሴት ላይ ያሉ ብዙ ችግሮች አሉ። አለመማር ማለት ውበት ይበቃኛል ማለት ነው። በዚህ አይነት ነገር ልጅቷ ባይኖራትም ግን የዝሙት መናፍስት በጣም 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 ከባድ በሆነ መንገድ አለ። ይህንን ያወቀችው ልጅቷ ግለ ወሲብ ስትፈጽም አግኝታት ነው። እንዳታረግዝ ከሱ ጋር አተኛም። ከዛ ደግሞ ግለ ወሲብ ትፈጽማለች። አልጋ ስታነጥፍ ትናገኘች ብርኩማ መዶሻ ማለት ነው። እና አግኝታ ይገባቸዋል፣ መዶሻ ያው ይገባቸዋል። እና አገኘችና ራበ ተሰቀል በስመ አብ ወወልድ ወመንፈስ ቅዱስ አለች። አልጋው ላይ አይተው እንዴት እንደዚህ ትታው እንደሄደችው ራሱ ገርሟታል። ለምን ተጣልተው አልጋ ለይተው ነበር ባልና ሚስት። እንዲያውም ይሄንን ወደ መጨረሻ አካባቢ ነው በጣም እየመረራ ሲመጣ ነው ልጅቷ የተናገረችው። እና ተኮራርፈው ካቀፍከኝ ከነካኝ ተቃቅፈን ከተኛን ችግር ይፈጠራል ብላ አስባ ለሁለት አልጋ ከፍለዋል። ባለ 3 መኝታ ክፍል ነው። አንዱን መኝታ ክፍል ስቶር አድርገውታል። የክርስቲያን ቤት ቢሆን ኖሮ ጸሎት ቤት ይሆን ነበረ። አንዱ መኝታ ክፍል ደግሞ የእሷ አልጋ፣ አንዱ መኝታ ክፍል ደግሞ ለእንግዳ ተብሎ ነበረ። እንግዳ ማረፊያ እናቷ ስትመጣ ምናምን። አሁን ግን እሱም እዛ እሷም እዛ ነበር የሚተኙትና ይሄንን አያውቅም እሱ። ከዛ ደውላ እህቴ አለቻት። አቤት እንዴ ምንድነው አልጋ ላይ ያለው ትዬ አለቻት። ምን አገኘሽ? በስመ አብ እንዲህ ያለ ነገር ተቆርጦ ይሸጣል እንዴ? አሳገ ከትብላ ሳቀችባት። ወይ እሱን ትቼው ነው የመጣሁት። አይ ዝም ብዬ እኮ ነው ለአንዳንድ ስራ ፈልጌ ነው። የምን ስራ ደግሞ ይሄ ምን ያደርጋል እንዴ? በተውሶም ይመጣል እንዳለቻት
የማንን ተውሰሽ ነው መቼም እንደው ባለቤትሽ አይደለም አይነት ነገር ነው አጠያይቋና በያይ ከአልጋው ጀርባ ዝም ብለሽ ቁጭ አድርጊው ለቻትና እንዴት አድርጋ እንደቀፋት እንዳነሳችው እንዲህ ብላ ሄደ ወስዳ ከአልጋው ጀርባ ቁጭ አደረገችው። ከስራ ስትመጣ ራሷን አሟት ነበር የመጣችው እቺ ልጅ። ምንም አልመሰላትም፣ ሚስትየዋ ማለት ነው። ምንም አልመሰላትም። በቃ ይሄ አጉል ተምሬያለሁ ዘመናዊነት ምናምን ብቻ አይደለም። ፖርኖ ቪዲዮዎችን ታያለች፣ የወሲብ ፊልሞችን እንደዚህ አይነት ነገሮች ታያለች። ከጓደኞቿ ጋር ብታወራው ይሄንን ነው። ባሏን እንደ ባል መቁጠር አልቻለችም፣ ተበላሸች። ውጭ ማለት ጀመረች። እሷም እንደ ባሏ መማገጥ ጀመረች። እሱ ሌላ ሴት ጋር ይሄዳል፣ እሷም ሌላ ወንድ ጋር ትሄዳለች። መደዋወል፣ ከወንድ ጋር ማውራት ገና በተጋቡ በ2 ዓመታቸው ማለት ነው። ይሄ ነገር አልጣመኝም ትላለች ልጅቷ። በቃ ምንድን ነው እሱ ማየው? እትዬ ከማን ጋር ነው የምታወራው? ጋሼስ ባለፈው የነገረኝ ነገር እውነት በቃ ይሄ ነገር በልጅ ምክንያት እንደዚህ ሊሆን ነው? አንድ ልጅ ቢወለድ እኮ አርፎ ስብስብ ይላሉ። ስለዚህ ማሰራት አለብኝ ብላ ጋሼ አቤት እንትኑን እኮ ነው ደብተራውን አሁን ልጅ መውለድ አለባቸው ነው። ተራው ደረሰ። አዎ ምክንያቱም እንዲህ እየተፈጠረ ነው። እሷም ሌላ እሱም ሌላ ጋር እንደዚህ ያሉ ጭራሽ አልጋ ላይ በተውሶ ያመጣችው የወንድ ልጅ እንትን አፍረተ ስጋ ቁጭ ብሎ አገኘች። ኧረ እንዴት ማለት የሰው አዎ የሰው እንደው ይሄ መቼም እንደው በእጅ ተሰርቶ አይደለም የሰው ነው ልምጥምጥ ይላል አለቻት አለችው ሰውየው። እንደው የከተማ ሴት እንደው ማታመጣው ጉድ የለም እንደው አሁን እንጂ ተምሬያለሁ ብላ እኮ ነው በሷ ቤት እንደው በቃ አሁን በሷ ቤት እንደው ባሏ አላስደስታ ላይ ልትል ነው። እና በዚህ የተነሳ በጣም ከልጅቷ ጋር ስለሚያወራ መጀመሪያ የስንፈተ ወሲብ ችግር ልስራለት ለሱ ለዚህ ሁሉ ያበቃት ይሄ ሊሆን ይችላል። ቀጥሎ ደግሞ ልጅ እንዲወልዱ አደርጋለሁ በዘዴ አንቺ ለሁለቱም ይሰጥ ስጫቸው አላትና ቡና በተፈላበት ሰዓት ላይ ቡና ለቀላቅላ ሰጣቻቸው። የሚሰጠው ነገር ቀላቅላ እንዲህ ነው አልናገር ለመሰላችሁ ልምምድ እንዳይሆን ብዬ ነው። ብቻ ተሰጣቸው። ከዛ ለሱ የስንፈተ ወሲብ ነው የተሰጠው። ለሷ ደግሞ ልጅ ይፈልጋለሁ የሚል ስሜት የሚሰጥ ታዟላ ሰይጣኑ። በዛው ሌሊት ተቃቅፈው ነው ያደሩት። ያኛውን አልጋ ያኛው መኝታ ቤት ተቆለፈ። ባልየው የተኛበት የነበረውና ወደ እኔ ብላ ጎትታ ወሰደችው። ፍቅር በፍቅር ሆኑ። ከዛ በኋላ በቃ አሁን ልጅ ይፈልጋለሁ ዛሬ ግዴታ መሆን አለበት። ልጅቷ ደግሞ ቀን ጠብቃ ይሁን አይታወቅም። በዛን ቀን ነገሩ ዘር ይዟል። ቃብ አድርጋለች። እና ደግሞ ባሌ ለካ እንደዚህ ጀግና ነህ ማለት ጀመረች። የስንፈተ ወሲብ ተሰጥቶት እኮ ነው እንደዚህ ጎበዝ ነህ እንዴ? ከዛ በኋላ በቃ ቀንም አብረው ይውላሉ። አሁን ማኑ ተያይዞ መኝታ ክፍል ነው። ከዛ ሽርሽር ይሄዳሉ። ወደ ዋተር ፓርክ ሄደው ተዝናንተው ከዛ የሆነ ቦታ ቤርጎ ይዘው ተዝናንተው የሆነ ቦታ ይሄዳሉ። ክፍለ ሀገር በቃ መዝናናት መጫወት። ምክንያቱም እንደዚህ እንዲሆኑ የሚያስገድድ አይነት ነገር ነው ያደረገባቸው። የታዘዘው ሰይጣን እንደዛ አድርግ ተብሎ ነው። ግን ሰይጣን ነው፣ ምንም ማድረግ አይቻልም። ለጊዜው ሊመስል ይችላል። ልጅቷ እኮ ጥሩ አረኩ ብላ ነው። አሁን እስካሁን ድረስ እንድትረዱ የሚፈልገው ምንድነው? የደብተራን ጀግንነት አይደለም፣ የሰራተኛዋን ጥሩነት አይደለም። ሰው ወፍ እንደ ሀገሩ ነው የሚጮኸው። ሰው የሚያውቀውን ነገር ነው የሚያደርገው። ከዛ በኋላስ ችግሩ ደግሞ ገፈቱ ቀማሽ አብረው ነው የሚሆኑት ማለት ነው። በአንድም በሌላ መንገድ አረገዘች። ያው በሰይጣኑ በምኑም ተደርጎ ተረገዘ። እንክብካቤ በዛ። በቃ ማለት በቃ ለሷ የማይደረግ ነገር የለም። ከዛ ስራውን ሁሉ በቃ ያን የሌብነት ስራውን አቆሞ ደህና ነገር መስራት አለብኝ ብሎ ጠቀም ያለ ገንዘብ ካገኘ ካጠራቀመ በኋላ ሌላ ነገር ከፈተ። ሌላ ሱቅ ነገር እንደዚህ ገቢ ሊያገኝ የሚችልበት ነገር ከፍቶ ያን ስራውን እርግፍ አድርጎቶ የሰፈር ልጆችም እፎ ያሉ ከሱ ዱላ ቅጥቀጣ ማለት ነው። በቃ አግብቷል ከዚህ በኋላ እኛን አይናገረንም አይነት ነገር ብለው ነበረ። ግን ከጊዜ በኋላ ካገባ በኋላ ጸባዩን እየቀነሰ ባህሪውን እየቀነሰባቸው ምናምን ሲመጣ እነሱም ከሰፈር ሰው ሞባይል እየቀሙ እንዲያውም ከሚስቱ ሁሉ ሞባይል የቀማ ነበር። ከሰፈሩ ልጅ አበደ። ሞባይል እኮ ዛሬ ቀሙኝ ብላ ስትለው ጊዜ ቀሙሽ መጣዋልና ሄደው ሞባይል ይዞት መጣ። ደነገጠች። እንዴት አመጣው አለችው። አይ ችግር የለውም ስለተናደደ ነው። እንዴት ደፈሩኝ ብሎ ነው። ቀጥቅጥ አድርጓቸው 5 ወጣቶችን ቀጥቅጠው ለካ እነሱ የሱ ሚስት መሆኗን አላወቁም። ከዛን ቀን ጀምሮ ሰፈር መልቀቅ አለብን ማሙሲያ ጊዜ ሰፈር መኖር የምፈልገው ይሄንን ቤት ግዢኝ ብሎኛል። የዚህ ቤት አከራይ ይሄን ቤት ግዢኝ ብሎኛል። ቀስ በቀስ እያደረኩ ይሰጣለሁ። ስንት ነው ስለው ባለ 3 መኝታ ነው 13 ሚሊዮን ብር ብሎኛል። ስለዚህ
ቀስ እያልኩኝ 4 ሚሊዮን ብር እያደረኩኝ ሰጠዋለሁ። ከመስሪያ ቤቱም አበድረኝ ብየዋለሁ። ባለቤቱን ያበድረኛል፣ እዚህ ቤት ነው የምንኖረው አለችው። ይሁን በቃ እሺ ምናምን ብሎ መኖር ጀምረዋል። ሚስቱ አርግዛለች እና 6 ወር 7 ወር እየሆነች ስትመጣ በተቻለ መጠን ልጅቷም ትንከባከባለች። እናትየዋም ይመጣሉ የእሱ እናት እና የሆነ ሰዓት ላይ ችግር ተፈጠረ እና ችግሩ ከእርግዝናዋ ጋር በተገናኘ የመጀመሪያዋ ስለሆነ አንደኛ፣ ሁለተኛ ነገር ፍርሃት ስላለባት እኔ በምጥ አልወልድም በኦፕራሽን ነው የምወልደው የሚል ነገር ነበር እንትን የሚላት። ለካ አርች ፋክተር አለበት እሱ ደማቸው ሁለቱም እንትን ነው ኔጌቲቭ ይመስለኛል። አርች ፋክተር እንደዛ ነውና ሾተል የምንለው ማለት ነው። ያው መንፈስ ነው ሾተል አይደለ? እንደኔ ሾተል መንፈስ ነውና እንደ ሕክምናው ግን ትሪት ይደረጋል ነው የሚሉት። ስታስቡት ደማቸውን በሕክምና በመርፌ በምናም ተደርጎ የሚሰጥ ነገር አለ። ያ የሚሰጠው ሕክምና ትሪት ተደርጎ የሆነት ይስተካከላል፣ ልጁ ይወለዳል ይባላል። ግን እሺ ልጁ እንዳይወለድ ከሆነ ሾተል የሚያጨናግፈው እና ጽንሱን ሆዷ ጽንስ እንዳይዝ የሚያደርገው ሾተል ከሆነ በሕክምና ትሪት ከተደረገ ጉዳዩ ሰይጣን አይደለም እንዲሉ ዶክተሮቹን ያስገድዳቸዋል። ግን ደግሞ ከዚህ በፊት ገጠመኝ ደግሞ አቅርቤላቸዋል። ላይቭ ላይ የሆነ ገጠመኝ አቅርቤያለሁ። ሾተል አለባቸው የኛ ዘሮች ብላ ለዶክተሯ ነገረቻትና እኔም ሾተል አጋጥሞኛልና እባክሽን ቼክ አርጊልኝ፣ የአምና እንደዚህ አድርጎኛል፣ አሁን ይሄን ሾተል ትሪት አርጊልኝ ብላት ባባልየውም በሷም በኩል ተደርጎ ምናምን ትሪት ተደርጓል። ግን እንዳለ በአዳም ልኮ የሚያመልኩ ቤተሰቦች ናቸው። በዘራችን ሾተል አለብን ብላለች። ትሪት ተደረገ፣ ልጁ ተወለደ። ከተወለደ በኋላ ግን በጣም ሌላ ነገር ነው። ልጁ ባይወለድ ይሻለዋል ነው የተባለው። በቃ ተወልዶ አድጎ ምናምን የ4 ዓመት የ5 ዓመት ልጅ ሆኖ ቤት ውስጥ ሲያድግ ትምህርት ቤት እስከሚገባ ጊዜ ድረስ ሊያውም ትምህርት ቤት ራሱ የገባው አስቸግረው ነው። ቴሌቪዥን እየሰበረ ሶኬት ምናምን በቃ እየነካካ እንደዚህ በቃ አስቸጋሪ አመፀኛ ድስት እየደፋ ብጥብጥ የሚያደርግ ልጅ፣ ሰይጣን የሆነ ልጅ፣ እንግዳ ሲመጣ በጥፊ የሚማታ ማለቴ። አንዳንድ ጊዜ እኮ ልጆች መጠን ልክ አለው አይደል? ከልክ ያለፉ ልጆች ሲሆኑ ደግሞ አንዳንዴ ዱላም አይመልሳቸው። ብትገርፏቸው መልሰው እናንተን ይመቷቸዋል። እየገረፋችኋቸው ስትመቷቸው ይተፉባቸዋል። ቁንጥጥ አድርጋችሁ ገርፋችኋቸው ፌንት በቃ ይላሉ እንጂ አይመለሱም። ፌንት ካሉበት ሲነቁ መልሰው እንደገና ያው ባህሪ ነው እና በተለይ ወንዶች ላይ ሴቶች ላይ አለ፣ ግን ወንዶች ላይ ነው በብዛት ይሄ ነገር ያለው። ሾተል ትሪት ተደርጎ የተወለዱ ወንዶች ልጆች በጣም አስቸጋሪ ናቸው እና ብዙ ቴሌቪዥን የገዙት እየተሰበረ አንስቶ እንደዚህ ፍርጥ ጉጥት አድርጎ ፍርጥ ያደርገዋል። እላዩ ላይ ይወድቅበታል፣ ይፈነከታል፣ በቃ ወጥ ይደፋበታል። የማይሆን ነገር የለም። በጣም አደገኛ ነው እና ልክ አያቱ ጋር ሲወስዱት ጸጥ አለ ልጁ። ጸጥ አለ ማለት ሞት አይደለም፣ ያው ከሞት አይተናነስም። በጣም ጨዋ ሆነ። ለምን? አያትየው ይገብራሉ፣ ቡና ያፈላሉ እና ቡና ሲያፈሉ ቡና ይላል፣ ቡና ይሰጠዋል፣ ይጠጣል። በጨሌ ይዳብሱታል። እስቲ አምጡት እኔ ጋር ይሁን፣ እስቲ አያቱ ጋር ይሁን። ምን ነው ሌላ ወለዱ በቃ ይላሉ። ሌላም ሲወልዱ እንደዚህ ሾተል ነው። እሱም እንደዚህ ትሪት ተደርጎ ይወለዳል። ያም ደግሞ እንደዚህ አረመኔ። በጣም የሚያስቸግሩ ልጆች ነው። ኢቭን እስካሁን ድረስ እንደዛ ናቸው ልጆቹ። አባትየው ይሄ ነገር ማመን አቅቶት፣ እሱን የተረዳኝ ማመን አቅቶት በጣም ገርሞት ሚስትየዋን ለማስረዳት ሞከርን፣ አልተቀበለችንም። ኖ ይሄ መንፈስ አይደለም ምናምን። እናትሽ እንደዚህ ጨሌ ያመልካሉ ጊዜ ደነገጠች። ማነገር አለችኝ። አይ መቼም ከባለቤትሽ ነው የምሰማው፣ ባለቤትሽ ደግሞ ለውጥ እንዲመጣ ነው የነገረኝ፣ ሌላ ማን ይነግረኛል አልኳት። በዚህ አኩርፋው ነበረ። እንደገና አስታርቂያቸው ነው። ለምን ለሰላም ብሎ ነው የነገረኝ አልኳት። እና ዞሮ ዞሮ ብቻ ይሄንን በዚህ እንተወውና እዚህ ጋር ስንመጣ እርግዝናው ላይ ወደታች ይገፋት ጀመር። ገና 6 ወሩ ላይ ይገፋታል። ልውጣ ይላል። ያ ምንድነው? የ7 ወር ጽንስ ሆኖ ሊወለድ የ7 ወር ጽንስ ሆኖ የሚወልዱ ልጆች አሉ። ከዛ ማቆያ ውስጥ የሚገቡ አሉ። ግን ማህፀን ውስጥ ሆኖ ከሚያገኘው ቪታሚንና ቆይታ ይልቅ ያኛው ትንሽ ይከብዳል። በዛ ላይ ተሟላ ስብዕና ይዞ አይወጣም። የ7 ወር ልጅ አሉ እኮ የ7 ወር ሆኖ ተወልደው ያደጉ ልጆች ይኖራሉ። ግን ሳይድ ኢፌክት አለ። በጣም በህይወታቸው ላይ በጣም ከባድ ችግር አለ። ተወልዶ ማቆያ ውስጥ 3 ወር መቆየት ይችላል ይላሉ። እንዴት እንደሆነ አልገባኝም። ከተሳሳትኩኝ አርሙኝ። ወይ የተሳሳተ ዶክተር ሐሳሰብና ወይ የተሳሳቱ ሰዎች ሐሳሰብ ይዘንም ከሆነ አርሙን ዶክተሮች። በዚህ አጋጣሚ ለምን ዶክተር ጋር አልደውልም? ዶክተር ከዚህ በፊት ያደወልኩላት ዶክተር አለች። እስኪ ዶክተር ጋር አልደውልላት አይሻልም? ለዚህ ይሻላል።
ወይ መምህር ዶክተር እንዴት ነሽ? እንዴት ነህ? ደህና ነህ መምህር? አለሁ ዶክተር። ትንሽ አንድ ጥያቄ ልጠይቅሽ ብዬ ነበር፣ ካሜራ ፊት ነበር። ምንም ችግር የለውም። ሁለት ጥያቄ ነው። አንደኛ ይሄ ሾተል የሚባለውን ጉዳይ ትሪት ያደርጉታልና ባልየው ያስፈልጋል ትሪት ለማድረግ ግዴታ? እሷ ናት አይደል? የእሱ ኔጌቲቭ ቢሆን ችግር የለውም። የእሷ ስለሆነ ባልየው ትሪትመንት አያስፈልገውም። እሷ ናት ሜዲኬሽን የምትወስደው መድኃኒት እርጉዝ እያለች እና ከወለደች በኋላ የልጁ ደም ግሩፕ ቼክ ተደርጎ አይነት ቼክ ተደርጎ ከተለያየ ብቻ እሱ ኔጌቲቭ ከሆነስ? እሱ ኔጌቲቭ ከሆነማ አያስፈልግም። ወደ እሷ የሚተላለፍ ነገር የለም ማለት ነው። ኦኬ እሺ። ሌላው ደግሞ በ7 ወራቸው የሚወለዱ ልጆች አስተዳደግ ላይ ካደጉ በኋላ የባህሪ ለውጥ አላቸው ወይም ደግሞ የሚባለው ነገር እንዴት ነው? እስቲ ምን የሚባለው ዶክተር? በ7 ወር የሚወለዱ? እሺ 7 ወር ላይ አንዳንድ ጊዜ ይወለዳሉ አይደለም? በ7 ወር ላይ እና ማቆያ ላይ ነው የምታደርጓቸው? ዲፔንድ ግዴታ አይደለም። አንዳንዶቹ ምርመራ ይደረግላቸውና ህጻናት ማቆያ ክፍል ይገቡና እንትን ይደረጋሉ። ማቆያ ክፍል ገብተው ምናምን ይታዩና ምርመራዎች ተደርገው ጤነኛ ከሆኑ ላይቆዩም ይችላሉ። ግን አብዛኛውን ጊዜ መተንፈስ አይችሉም። ብዙ ነገሮቻቸው ኤሌክትሮላይት ነው የሚባል ነገር አለና እሱ ነገር ስለሚዛባ ለሱ ሲባል አልጋ ይዛሉና ብዙ ጊዜ ሳምባቸው ጠንካራ ስላልሆነ ከሱ ጋር ለአተነፋፈስ እገዛ ይደረግላቸዋል። ከ7 ወር በኋላ 8 ወር ላይ የሚወልዱ ልጆች አሉ። 8ም ሆነ 9ም ይኖራል። 9 ራሱ ተብሎ 36 ሳምንት የተወለደና 37 ሳምንት የተወለደ በሳምንት ስለሆነ እኛ እንትን የምንለው 36 እና 37 የተወለደ ራሱ አንድ አይደለም። ሪስኩ ራሱ ያተነፋፈስ ችግር የማምጣት ሪስኩ የሳምንታቱ በቀነሱ ቁጥር በተለይ ከ37 ሳምንት በታች ሲሆን ሪስኩ ይጨምራል። ስለዚህ አሪፍ የሚባለው 39 ሳምንት ነው። ከ37 በኋላ ብዙ ጊዜ ሪስክ ነው። 37 38 39ን ብናወዳድር 37 እና 38 ሪስክ አላቸው። የሳምባ ማለት ነው። የሳምባ አለመጠንከር አተነፋፈስ ላይ ብዙ ችግሮች አሉ። በ7 ወር በመወለድ በጣም ብዙ ሪስኮች አሉ። በርግጥ የሚመጡ ይሄ ብቻ አተነፋፈስ ብቻ ሳይሆን ሌሎች ችግሮችም አሉ። ግን ብዙ ጊዜ አልጋ እንዲይዙ የሚያደርገው ኢንፌክሽኑ ምን ይመጣው ከዛ ተያይዞ ስለሆነ ነው። ኦኬ። ስለዚህ ግን ምክንያቱ ምንድነው? በ7 ወር እንዲወለዱ የሚያደርጋቸው ምንድነው? የሚያፈጥነው አይጠነክርም። የሚወለዱበት ሊሆን አንዳንዴ ሽርቷ ቀድሞ መፍሰስ ሊሆን ይችላል። እናትየው ጋር ያለባት ሌላ እንደ ስኳር እንደ ግፊት ሲሆን በግዳው ይወለድ ይባላል። 7 ወር ላይ እናትየው እንዳትሞት ተብሎ ማለት ነው። 7 ወር ላይ ግፊት በተለይ ብዙ ጊዜ ግፊት፣ የልብ ህመም ካለ፣ የሳምባ ችግር ካለባት፣ አንዳንዴ ደግሞ ጽንሱ ውስጥ እያለ ኢንፌክሽን ይፈጥራል። ይሄ ፍሉድ አለ አይደል? አምኔቲክ ፍሉድ የሚባል አለ ፈሳሽ እሱ ኢንፌክሽን ሲኖረው እሱም ኢንፌክሽን ሲኖረው ቀድሞ እንዲወለድ ይደረጋል። አንዳንዴ እንግዲህ ልጅ ቀድሞ ሊላቀቅ ይችላል። አንዳንዴ ደግሞ የማህፀን በር አለ። ማህፀን በር የሚያቅፈው እሱ አንዳንዴ ይላላና በራሱ ዝም ብሎ ይወርዳል። በተለይ ብዙ ጊዜ ከ5 ወር ምናምን በኋላ ጽንስ ዝም ብሎ የሚወርድባቸው ሴቶች አሉ። እሱ ይላላና ዝም ብሎ የማይሰማቸውን ትንሽ ደም ይወጣል፣ ከዛ ልጁ ይወጣል ማለት ነው። እና የተለያዩ አሉ። ይሄ የእንቅርት የሆርሞኖች መዛባት ምናምን ቀድሞ ምጥ የሚያመጡ ነገሮች ናቸው። እነሱ እንትን ይላሉ። ስለዚህ ይሄ ሾተል የሚባለው እናንተ አሪች ፋክተር የምትሉት በአጠቃላይ በምን ወር በየትኛው ወር ላይ ነው የሚመጣው በብዛት? እሱ አሁን ይልክ ምን መሰለህ፣ አሁን ሾተል ማለት ሰው ሲፈጠር ኤቢኦ እና ኤቢ እና ኦ የሚባሉ የደም ግሩፖች አሉ። ከዛ እነሱ ደግሞ ፋክተራቸው ፕላስ ሊሆን ይችላል ማይነስ ሊሆን ይችላል። ስንፈጠር ጀምሮ እሱን ይዘነው እንወለዳለን። ከዛ ችግር የሚሆነው እናትየው ኔጌቲቭ ሆና ሆነ አሁን የፈለገው ብለድ ግሩፕ ሆና ኔጌቲቭ ሆና ከዛ ባልየው ፖዚቲቭ ሆኖ ከተጋቡ የእሷ ሰውነት ይሄን ፖዚቲቭ አያውቀውም። ጽንሱ ከሁለቱም አይደለም የሚሰራው አያውቀውም። ሰውነቷ አያውቀውም። ፖዚቲቭ የሚባለው ነገር አያውቀውም ሰውነቷ። ስለዚህ ምንድነው ብሎ የሚያስበው ጠላት መጥቶብኛል፣ ስለዚህ ለዛ ጠላት የሚሆን መከላከያ ላዘጋጅ ብሎ በውስጡ የሚያመርተው ነገር ይኖራል። ልክ እርግዝና ላይ መጀመሪያ ልጅ በሰላም ይወለዳል። ለሁለተኛው ግን እንደ ጦር መሳሪያ ነው አዘጋጅቶ የሚጠብቀው። መቼ ነው የሚፈጠረው? ከእናትየው ወደ ልጁ ደም ከፈሰሰ ከልጁ ወደ እናትየው ከልጁ ወደ እናትየው። ለምን ልጁ ነው ለእናትየው የሚያስተላልፍላት እኮ ከአባትየው የወሰደውን ፖዚቲቭ ነገር ለእናትየው እንደመበከል በለው እየበከላት ነው፣ እየነከራት ጠላት መጣብሽ። ስለዚህ ለኔክስት አዘጋጅ ታጠብቃለች። ግን በጣም ሬር ነው 2% ምናምን ነው። በጣም ሬር ነው እኮ ብዙ ጊዜ አይከሰትም። እና በወሊድ ሰዓት እና ደግሞ ይሄ መከላከያው ማለት አንታይዲ የሚባል ትንሽ ውድ ነው። እሱ ነገር ሳይሰጣቸው ሲቀር ነው እንትን የሚኖረው።
የአርኤች ፋክተር ተብሎ ለሚወለዱ ልጆች እንዳለ ያዘጋጀ የሚወለዱትን ከእንግዲህ በኋላ የሚወለዱት እንዳለ እያጠቃ እየተከታተለ የሚያጠቃው ግን መቼ ነው ምን አይነት ልጅ ሲጸነስ ነው ልጁም ልክ ሲወለድ እንደኛ መብት አለው ፖዚቲቭ ኔጌቲቭ ኬሪ ማድረግ መብት አለው ለምሳሌ እናትየውን ኔጌቲቭ ወስዶ ኔጌቲቭ ከሆነ ለእናትየው የሚዘጋጅ ነገር የለም ለምን ጠላት አንድ አዲስ ነው ልክ ሲረገዝ ነው የሚመረተው ስለዚህ ኔጌቲቭ ነው ተመሳሳይ ነው ጠላት የለም ሶ ፖዚቲቭ ነገር አታጥል ለዛ ለጠላቱ መከላከያ ነገር አታዘጋጅም ማለት ነው ስለዚህ የምታዘጋጀው ነገር ነው ችግር የሚፈጥረው ማለት ነው እሱ ደግሞ የሚያቀብላት ልጁ ራሱ ነው ከአባትየው ወስዶ ማለት ነው ግን በጣም እንደሱ ሾተል እኮ በመንፈሱ እንጂ በካሜራ ነው እኛ ራሱ በጣም ይሄ ህክምና ይደረግለታልና በጣም ተሰብስበን ምናምን ነው የምናየው እንዲህ ሁሉ የሚገኝ ነገር አይደለም ይሄኛው ሾተል ምንድነው ስትነግራቸው ለፔሸንቶቹ ሾተል ሊኖር ስለሚችል ይሄን መድኃኒቱ ሰጂ ይሄን መድኃኒት ካልወሰድሽ የሚቀጥሉ ልጆች መውለዳችን ለልጁ አንድ እሺ ወይ ዶክተር ይመጣል ምሳ ሰዓት ነው አሁን እኔም ለወጣ ነው ከተከታታችሁ ታገሱኝ ካልሆነ ዶክተር ይመጣል ጠብቁ እና ብዙ ኮመን አይደለም ኦኬ ስለዚህ ከስንት አንዴ ነው የሚመጣው ስለዚህ ሾተል ብለን የምንነግራቸው ለምንድነው ያንቺ ምን ይያልናት ነው ኔጌቲቭ ነሽ እሱ ፖዚቲቭ ከሆነ ችግር የለው ፖዚቲቭ ከሆነ ችግር ነው ግን ዘሪቨርስ ሲሆን እሷ ፖዚቲቭ ሆና ባልየው ኔጌቲቭ ሲሆን ምንም የሚመጣ ነገር የለም ገብቷል ኦሬዲ ሰው መሳሪያ አላታ ልጁ ደግሞ የሚያቀብላት ነገር የለም አይዘር የሷን ወስደን ወይ ደግሞ ያባትየው ኔጌቲቭ ነው ጠላት አይደለም ኔጌቲቭ ነገር ስለሆነ ምንም የሚያቀብለው ነገር የለም ምልክቶቹ ምንድናቸው ተረዳውሽ ምልክቶቹ ሲመጡ አሁን እሷ እንደዚህ ሊከላከል ሲል ጽንሱ ሊጫ ምንም ምልክት የላትም እሷ በደሟ ነው አሁን ልክ እርግዝና ላይ ክትትል ሲደረግ የሚሰሩ ደምና ሽንት ምርመራዎች አሉ በደም ነው የምናውቀው በቃ ልክ ቀድመን እናውቃለን ከዛ የመጀመሪያ እርግዝና ከሆነ እንዳልኩ ብዙም ሪስክ አይደለም ልክ እንትን እንዳለች ልክ 7 ወር ላይ መድኃኒት እንሰጣታለን 34 ሳምንትና ሲወልዱ ስለዚህ 34 ሳምንት ማለት አይ ቲንክ 8 ወር ከ15 ቀን ማለት መሰለኝ እና ልክ የዛ ሰዓት እንሰጣቸዋለን ልጁ ግን አፌክትድ ሲሆን ኦሬዲ መከላከያም ተሰጥቶት አንዳንዴ ወይ በተለያየ ምክንያት ግን ሴትዮዋ ግን ሴንሲታይዝድ ከሆነች ኔጌቲቭ ነገር አለ ፖዚቲቭ ነገር መጥቷል መሳሪያ አዘጋጂ ተብላ መሳሪያ ያዘጋጀች ከሆነ ግን ችግሮች የምናይበት አንዳንዴ ልጁ ላይ ምን ይፈጠራ መስል በአልትራሳውንድ ምን ያለ ያባበጠ ልጅ ጭንቅላቱ ላይ ሳምባው ላይ ሆዱ ላይ ያባበጠ ልጅ ለምን ያብጣል ሴሎቹ ነው የሚገዳደሉት እርስ በርስ ማለት ነው የእናትየው ሴል የልጁን ሴል ስለሚገለው ደማነስ ይኖራል ደማነስ ደግሞ በጣም ሲቪር ሲሆን አይተከሆነ ያባብጣሉ ለኩላሊት በሽተኛ ደማነስ ያለበት ሰው ጉበት ልብ በሽተኛ ያባብጣሉ ለምን ሴሉ ስለሚያንስ ፍሉዱ ስለሚበዛ ያው ባጭሩ ላንተ እንዲያው አርጊላ ሰዳና ማለት ነው ስለዚህ ምንድነው ደማነስ ስላለ ልብ ያለ መጠን ያንን ደማነስን ኦቨርካም ለማድረግ ስለምትመጣ ፌል ታረጋለች ሆነታ ስለዚህ ሁሉም ቦታ ያባብጣል ብዙ ህክምና ቢደረግለትም በእኛ ሀገር ሴታ ብዙም አይደለም ሰክሰሱ እኔ ራሴ የቅርብ ዘመድ እንደዚህ እንትን ብሎብኛልና ብዙም አይደለም የአርሊ ከታወቀ ምንድነው የሚደረገው ህክምና ደም ነው የሚሰጠው ልጁ ማህፀን ውስጥ እናትየው ጽንስ ውስጥ እያለ እናትየው ማህፀን ውስጥ እያለ በእምብርቷ በኩል ለልጁ ለጽንሱ ደም እንሰጠዋለን ኔጌቲቭ የሆነ ደም የተገደሉትን የሚተካ ማለት ነው የሚተካ እና ያኛውን ወሻውት እያደረገ የሚያወጣ ማለት ነው በጣም ይገርማል በባህሉስ የመንፈሱ ሾተል ይበልጣል ብዙም አይደለም ጎበዝ አንቺ የገባሽ ስለሆንሽ ነው አንቺ ጋር ደወልኩት ዶክተርዬ ችግር የለውም መምህር ግን አሁን በባህላዊ መንገድስ ህክምናው ባይኖር ኖሮ በምን ትሪት ያደርጉት ነበር በፊት ምንም አይደረግም በህክምናማ ያው ሰው በየጠንቋይ ቤቱም ይሄዳል ጸበልም ይሄዳል ያም የገባው ጸበል ይሄዳል ያልገባው በየጠንቋይ ቤቱም ባህላዊ ተብሎ የሚጠጣል ያው ጽንስ ያስወርዳቸው እኮ ማህፀን ላይ የሚደራረግ የሚቀባባ ነገር ይሰጧቸዋል የሚዋጥ የሚጠጣ ምናምን ነገር ይሰጧቸዋል እና ዝም ብለው እዚህ ጋር እየባከኑ ነው እንትን የሚሉትና ባይታወቅ ያው ምን መታወቁ እኮ ነው አሁን እንደው ችግሩን ያመጣው እኮ መታወቁ ነው አንዳንዴ መታወቁ ነው ችግር ያመጣው በርግጥ አሁን እኮ የኛ እናቶች 8-9 ሲወልዱ አልትራሳውንድ አልነበረም እኔ አሁን ደጋፊው እኛ አይደለም የሞቱም እናቶች ስላሉ አፈጣጠር ችግር ያለባቸው በጣም በየመንገዱ ምስኪኖች ስላሉ አልትራሳውንድ ሳይታዩ የተወለዱ ግን ምንድነው እነሱ እግዚአብሔር ላይ በጣም ትልቅ ተስፋ ነበራቸው ገብቷል አይደለ ስለዚህ ምንም ሳይታዩ 9 ወር ሙሉ ይወልዳሉ ጤነኛ ልጅ እምነታችን ያዛኔ ጠንካራ ነበር አሁን ግን ማንንም ሴት ብትማርም ባትማርም ዘፈርስቲንግ የምታረገው ክትትል መጀመር አልትራሳውንድ ምርመራ ማድረግ ነው ገብቷል አይደል ስለዚህ ግንኙነት ካደረገች ለርግዝና ብላ ግንኙነት ካደረገች በኋላ ከምን ጊዜ በኋላ ክትትል ማድረግ ያለባት እንዳይወርድ
3 እንዳይወርድ ሾተል እኮ ለማውረድ ሾተል እንዳልኩ በቃ ይሄን ነገር ነው የምናየው እንጂ ይሄ ልጁ ሲሞት ሞቶ ከ4 ወር ምናምን አካባቢ ነው አሁን ይሄ ብዙ ጊዜ እንትን የምናየው የአልትራሳውንድ ፊቸሩን የምናየው ምልክቱን የምናየው አልትራሳውንድ ምልክቱን የምናየው ይሄ 4 ጽንስ አሁን እጅግር ምናምን እስከ 12 ሳምንት እስከ 3 ሳምንት እስከ 3 ወር ወይም 12 ሳምንት ድረስ እጅግር ኤቭሪቲንግ ተሰርቶ ያልቃል ባይዛቤ ሁሉ ነገር ተሰርቶ ያልቃል ከዛ እያደጉ ነው የሚመጡት ውስጥ ስለዚህ ልክ 4 ወር ላይ ምናምን በደንብ የሰው ቅርጽ ይዞ ምናምን በደንብ ይታያል እና የዛኔ ሰዓት ነው ጭንቅላቷ በጠነ ማለት ጭንቅላት ማየት አለበት አይደል ሶ ከ3 ወር በኋላ ነው እነዚህ ነገሮች የሚታዩት ግን ከዛ በፊት በደንብ ይታወቃል ኔጌቲቭ ከሆነች ኢሚዲየትሊ የሚላክላት ምርመራ አለ ሴንሲታይዝድ ሆናለች ወይ መሳሪያ አዘጋጅታለች አላዘጋጀች የሚለው ቼክ ይደረጋል ገባ ካዘጋጀች እኛ ሁላ አይደለንም ከኛ በላይ አሉ ሰብ ስፔሻሊስቶች አሉ እነሱ ፎሎ ያደርጉታል የጭንቅላቱ ጋር የደም ዝውውር እንዴት ነው ምናምን ተብሎ የሚሰሩ ምርመራዎች አሉ በደንብ ይከታተላቸዋል ከዛ ደም በሚያሰልሳ ደም ይሰጣል ማለት ነው ፎሎ ስላረከው የምታቆመው ነገር አይደለም አንዳንዴ ግን ምንድነው እንደዚህ ሳያባብጥ ልጁ ደም ትሰጣለህ ነው ደም ሰጥተው ሊተርፍ ይችላል ነው በጣም ይገርማል ነገር ለመሰለህ አንዳንዴ ሴንሲታይዝ እንኳን ብትሆን ላይ አዘጋጅታለች እንበል ግን ልጁ ፎርቲ ኔጌቲቭ ነው ይላል የሷን ወስዶ ሊሆን ይችላል ጤነኛ ልጅ ይወለዳል ለምን ኔጌቲቭ ነው እሱ እኛው እሱን ከልጁ ወስደን እንሰራበት ደም እናረጋግጥበት እኛ ሀገር ላይ የለም ገና ስለሆነ እንጂ ውጪ ይሰራል ሌላ ቦታ ይሰራል ይታወቃል የደም አይነቱ ታውቆ ምናምን ነው ህክምና ራሱ የሚጀመረው ክትትል ምናምን ዝም ብላት ልካት መጀመሪያ የልጁ ደም ግሩፕ እንደሆነ ተብሎ ተወስዶ ይሰራል እነሱ ጋር ቀጥታ እኛ ጋር ያደግን ስለሆነ ገና እሱ ምርመራ የለም ሶ በአልትራሳውንድ ነው በደንብ ፎሎ የሚያደርጓቸው እኛ ብቻ ሳይሆን ከፍ ያሉ ሐኪሞች አሉ ሰብ ስፔሻሊስት የሚባሉ ማለት ነው ከስፔሻሊስትም በላይ ሰብ ማለት ነው ስለዚህ 6 ወር ላይ ገጠመኝ ላይ ያለችው ልጅ አሁን 6 ወር ላይ ምናምን ስትደርስ እንደዚህ አይነት ችግር አለብሽ ተባለች እና ኦሬዲ ታሪኩ ያለፈ ነው ግን እኔ አሁን አንቺ ጋር የደወልኩት ምንም ሰው ግንዛቤ እንዲያገኝ ነው በምን ወር ላይ ነው ይሄ ነገር የሚያጋጥማቸው ኦሬዲ ያወቀችው 6 ወር አልቃ 7ኛው ላይ ስትደርስ ነው በጣም ከባድ ህመም ያጋጠማት የ7 ልጅ እንዲወለድ ምክንያት የሆነው ከተወለደ በኋላ ኦሬዲ ልጁ ሞቷል ይሞታል ኦብቪስሊ ይሞታል ሞቷል እንዳልኩ ነው እኛ ሀገር ላይ ብዙም አይደለም አጥጋቢ አይደለም እንትኑ ብዙ ነገሮች ይጎሉናልና ይሞታል ብዙ ጊዜ መተው እና እንዳልኩ የሚታወቀው ቀደም ብሎ ነው የመጀመሪያ 3 ወር ላይ መታወቅ ይችላል የደም አይነቷን ሲሰሩላት መቼም እርግጠኛ ነኝ የመጀመሪያ ልጅ አይሆንም ሁለተኛ ሶስተኛ ልጅ ወይ ደግሞ ውርጃዎች ይኖራታል ወይ ከማህፀን ውጪ ምናምን ይኖራታል ሴትዮ ዝም ብሎ አይደለም ሴንሲታይዝድ የምትሆነው እንዳልኩ የመጀመሪያ ልጅ ሁለተኛ ሶስተኛ ልጅ ላይ ኦር አቦርሽን ኖራት ምናምን ወይ ሳታውቅ ወርዳትን ሊሆን ይችላል አንዳንዴ እንደ ፔሪድ ሆኖ 3 ቀን 4 ቀን አለፈኝ ብለን አርግዘን ሊሆን ይችላል አንዳንዴ ይረገዝ ይችላል ተገብቷል ጽንሶ ነው ፈርሶ ሊሆን ይችላል እንደ ፔሪድ አስበን ያው ብዙዎቻችን አናውቀውም ህክምናውም እንደዛ ነው የሚለው 15% የሚሆኑ ሴቶች እንደወር አበባ እየጠበቁ አርግዘው ሊሆን ላይክ ያስወርዳቸው ይችላል ይላልና አቦርሽን ሊሆን ይችላል ሶ የሚታወቀው መጀመሪያ ላይ ልክ ደም ስትሰጥ የመጀመሪያ 3 ወር ስትሄድ ደም ሰጣ በዛ ይታወቃል ከዛ ልክ እንደዚህ እንደታወቀ ቀጥታ ብዙ ጊዜ ጳውሎስ የጥቁር አንበሳ ነው የሚላኩት በደንብ ክትትል ይደረጋል ግን አሁን ችግሩ ምንድነው ብዙ ጊዜ ሴቶቹ አይሄዱ ቆይ ጋፋ ያርግ ሲሉ ሆዴ ካላበጠ 6 ወር ካልተገላበጠ አይሄዱ ኢቨን አዲስ አበባ ቁጭ ብለው ማለት ነው ለምን የሚያማክሩት ማንን ነው እናቶቻቸውን ጎረቤት ምናምን እንጂ ጤና ባለሙያ አማክሩም ቲክቶክ አለ ለምሳሌ ሶሻል ሚዲያ ማያዩ ግን ወደ ሎካሉ በጣም ይጠጋሉ ምንድነው የእናቶቻችን ነገር የመስማት ነገር አለ ጥሩ ነው አንዳንዴ ግን ደግሞ አሁን ከዘመኑ ጋር መዘመን አለብን እንደዚህ ሪስክ እንዳላት ስታቀሷ ቀደም ብሎ ልጁ ላይተርፍ ይችላል እንዳልኩ በእኛ ሀገር ህክምና ብዙም አይደለም ገብቷል አይደል በጣም አመሰግናለሁ ዶክተር ይሄ በጣም ትልቅ ነገር ነው የነገርሽን ሌላ ጊዜ ደግሞ እንደዚሁ የምታማክሪ ነገር ይኖራል ባጭሩ ግን በቂ መረጃ አግኝተዋል ብዬ አስባለሁ ታንኪዩ ይስጥልኝ በቃ እሺ መምህርሽ ሰላም ዶክተሯ እንደተናገረችው ከሆነ ሾተል የሚባለው መንፈስ ልበለው እንጂ እሷም የኛን ትምህርት ስለምታዳምጥ ሾተል የሚባለው መንፈስ በደማችን ውስጥ ይጣላል ያው ምን መጣብኝ ብሎ ፋይት ይፈጥራል እና በተዘዋዋሪ መንገድ በህክምና ትሪት ቢደረግም ቅድም እንደመሰልኩላችሁ ምሳሌ ከስልኩ በፊት እንደነበረው ምሳሌ እቃ ይፈጃሉ ህጻናቶች ያስቸግራሉ ከሾተል አምልጠው እንኳን ትሪት ተደርጎላቸው ከተወለዱ በኋላ
ወይ ዘገምተኛ ወይ ደግሞ እጅግ በጣም አልምጥ የሆኑ ከባድ የሆኑ ባህሪ ያላቸው ልጆች ነው የሚወለዱት። እዚህ ጋር ገጠመኝ ያለችው ልጅ ያው ቅድም ለዶክተሯ ሲናገር እንደሰማችሁት 7 ወር ላይ ልጁ ሞቶባታል። ተወልዶ ሞተ እና በጣም ቤተሰብ በጣም አዘነ። ልጅቷ ማዘነች፣ እቺው የቤቱ ሰራተኛ አዘነች። ድጋሚ እንደገና መጽነስ እንደምትችል ቢነገራትም ተስፋ ቆርጣ በጣም በሚያሳዝን ሁኔታ ተስፋ ቆርጣ በብዙ ማጽናኛ ድጋሚ እንደገና ረከሰች ከዓመት በኋላ ማለት ነው። እና እቺ ልጅ የመጀመሪያው ስህተት የተፈጠረው በዚህ ነው ብሎ ዶክተሮች የነገሯት ስህተት አለ። አንዳንድ ራስሽን ባለመጠበቅሽ ይሄን ባለማድረግሽ ምናምን ብለው የሰጧት የራሳቸው የሆነ ምክንያቶች አሏት። ግን ሾተል እንደሆነ ተነግሯታል በእናቶቻችን። እስቲ እርግዝናሽን ሸፈና አድርጊ፣ ሆድሽን አትገላልጪ ደግሞ ያሏት እናቶችም አሉ። በመሰረቱ ሾተል የሚባለው እየመታ ሲያስቸግር ብዙ ጊዜ በባህላዊ መንገድ ሙሉ በሙሉ ከመንፈስ ጋር አገናኝተውት ዛሩ ተቆጥቶ ነው፣ የቤት ከራማ ተቆጥቶ ነው ተብሎ የሚካደም አለ። እባክህን ጽንሱን አታጨናግፍ፣ አትውሰድ፣ ትውለድ ተብሎ ግብር እየተገበረለት የሚወልዱ እናቶችም አሉ። እንደገናም ደግሞ ከዚህ በፊትም አንድ እህት ነግራኛለች። እኔም በመንገድ ላይ ያጋጥመኛል። ጆሮአቸው የተቆረጡ ሰዎች፣ ጆሮአቸው ቅጥብ ብሎ የተቆረጡ ሰዎች አላጋጥማችሁም? እነሱ በልጅነታቸው ከዛ ከህፃኑ ጆሮ ላይ ቁርጥ ይደረግና ለእናትየዋ በወጥ ተደርጎ እንድትበላ ይደረጋል። ያን ያበሏታል። ከዛ ሾተል አይመታትም ይባላል። ግብሩን ስላገኘ በቁም ካለው ልጇ ግብሩን ስላገኘ አይነካትም ይባላል። እንደገና ደግሞ ከወረደው ጽንስ ላይ እንደገና ተቆርጦ እትብቱ ይሁን ጆሮ ይሁን ብቻ የሆነ ነገር ተቆርጦ እንደገና በምግብ ይሰጣታል። ሁለት አይነት ነው ያለውና ያንን ከበላች በኋላ ሾተል አይነካትም፣ በሚቀጥለው ብታረግዝም አይነካትም ተብሎ ግብሩን ሰጥተውት የሚኖሩም አሉ። ሌላው ከጠልሰም ጋር በተገናኘ በህይወቷ ሊገጥማት ይገባል ተብሎ የሚያስቡት መልካም ነገር በሙሉ ተጽፎ በጠልሰም ላይ ቆዳ ተፍቆ ሊያውም በእባብ ቆዳ ነው። በእባብ ቆዳ ጠልሰም ይሰራል። ከዛ በኋላ ሊያው ላይ ብዙ ነገር ይደረግበታል፣ ይደገምበታል። ያ ጠልሰም ተጠቅልሎ ቤቷ ላይ ግድግዳ ላይ እዛም ይሰቀላል። 4 ማዕዘን ላይ ነው የሚሰቀለው ያ ጠልሰም። እንዲያውም በቤታችሁ በገጠር የምትኖሩ በተለይ በክፍለ ሀገር የምትኖሩ ሰዎች የቤታችሁ ግድግዳ ላይ ብዙ ጠልሰም ተወትፎ ካያችሁ የእያንዳንዱ ጠልሰም ህይወት የእናንተ እዛ ውስጥ አለ። 5 ጠልሰም ካለ 5 ልጅ ወልደዋል ማለት ነው። 12 ጠልሰም ካለ 12 ልጅ ወልደዋል ማለት ነው። ይሄ የታወቀ ነገር ነው። የሚገርማችሁ ለምን ሾተል እንዳይነካ ተብሎ ነው። ሾተል እንዳይነካ ተብሎ በብዙ አይነት ነገር መንፈሱን ያባብሉታል። ወይም ደግሞ ቤት ውስጥ ምንም አይነት ባህሪ ብታሳዩ፣ ሌባ ብትሆኑ፣ የእናት ኪስ ብትበረብሩ፣ የአባት ኪስ ብትበረብሩ፣ ዕቃ ብትሰርቁ ምን ብትሉ የማይቆጧችሁና እያሉ እየተቃጠሉ ዝም የሚሉት እናንተ በምን እንደተወለዳችሁ ስለሚያውቁ ነውና አንዱ በሾተል የተወለዱ ልጆች ባህሪ አስቸጋሪ ባህሪ መሆኑ ነው። ሌላ ሁለተኛ ደግሞ እነሱ ራሳቸው በህይወታቸው ጭንጋፍ ይሆናሉ። ጭንጋፍ ማለት ልክ ቅዱስ ጳውሎስ ምንድን ያለው? እኔ ጭንጋፍ ነኝ፣ ያለ ጊዜ የተወለድኩኝ ማለት ነው። ጭንጋፍ ነኝ። አባታችን አብርሃም እኔ አመድ ነኝ ብሏል። ንጉሥ ዳዊት ደግሞ እኔ ትል ነኝ ብለዋል አይደል? ራሳቸው በትትና ሲገልጹ ነው። ግን ቅዱስ ጳውሎስ ጭንጋፍ ነኝ ሲል ያለ ጊዜው የተወለደ የጎዶሎ ሰው ማለት ነው። ጎዶሎ ነኝ ማለቱ ግን ጎዶሎ እኮ አይደለም፣ ትህትና ነው። በትህትና ነው ለዛ ያለው። ጎዶሎ ነኝ ማለት ነው። ለምን 7 ወር ላይ ተወልዶ ያደገ ልጅ ቅድም ዶክተሯ ስትናገር እንደሰማችሁት በብዙ አይነት መንገድ ሰውነቱ ላይ የሆነ የሚጎለው ነገር አለ። ቆዳው ላይ ውስጥ እናቱ ሆድ ውስጥ መጨረስ የሚገባውን ወር አልጨረሰም። እዛ ማግኘት የሚገባውን 8 9 10 ልክ 10ኛው ወር 9 ወር ከ5 ቀን አይደለም 9 ወር ከ5 ቀን ማለት 10ኛው ወር ጀምሮ 5 ቀን እንደሄደ ነው ወንድ ልጅ የሚወለደው። እና ያ ማለት ሙሉ በሙሉ 3 ወር ሙሉ ወይም 2 ወር ከ5 ቀን ሊሆን ይችላል። ሴት ከሆነችም ደግሞ በዛ ወር ሙሉ ልታገኝ የሚገባትን የእናቷን ቪታሚን ሳታገኝ ነው የምትወለደው ያች ልጅ። ስለዚህ ጎዶሎ ነኝ ማለት ነው። ጎዶሎ ተብሎ ባይጠሩም ግን በላይፋቸው ውስጥ የሆነ የጎደላቸው ነገር አለ። ብዙ ጊዜ ሰንስክሪን የሚቀቡ ሰዎች፣ ይሄ የፀሐይ ብርሃን የሚያጠቃቸው፣ አለርጂ ያለባቸው፣ አይናቸው ላይ ችግር የሚፈጠርባቸው ሰዎች እንደዚህ ናቸው ይባላል። መንፈሱ ደግሞ ብዙ ጊዜ በገጠር አካባቢ ላይ በ7 ወር ከምናምን የሚወለዱትን ልጆች ለዛው ለቤቱ ለመካደምና ለመፍረድ ይጠቀምባቸዋል ይባላል።
ያለቀናቸው በተፈጥሯዊ ህግ ተፈጥሮ ባስቀመጠችልን ህግ ሳይሆን ቀድሞ ተወልዶ እንዲያድግ ይደረግና እዛው ቡና እየተፈላ ምን እየተባለ እየተካደመ የእናቱን መንገድ የሚከተል ወይም የእናቷን መንገድ የምትከተል ባለዘር ወይም ባለውሊያ ባለቃልቻ ተብላ ትጠራለች። ይሄ ሆኖ የተወለደች ልጅ እኔ ከዚህ ገጠመኝ አቅርቤያለሁ። ፍናፍንት የሆነች ልጅ አይደል? እንዲያውም ላሳይህ ብላኝ አልፈልግም ብያችኋለሁ። እሷ አሁን የተወለደችው በዛ አይነት መንገድ ነው። 11 ወር ሆኖ የተወለዱም ደግሞ አሉ። እንደዚህ የአፍሪካ ማነው ስሙ የናይጄሪያው ፓስተር ነው ጆሹዋ ነው የሚባለው። እሱ አሁን ታሪኩን ሳነብ በ11 ወሩ ነው የተወለደው እና ሲወለድ በጣም ብዙ እዛ የሰፈሩ ጠንቋዮች በጣም ብዙ ነገር ተናግረዋል። ይሄ ሰው ሲያድግ እንዲህ ነው ይሆናል ማን ብሎ ተናግረው ነበረ። ያደገውም በዚሁ በባዕድ አምልኮ መንገድ ውስጥ ነው። ከዛ ሲያድግ ነው ፓስተር የሆነው። አንስታይንም እንደዛው በ11 ወሩ ነው የተወለደው እና የተለዩ ሰዎች ናቸው ይባላል ከተፈጥሮ ወይ ወደ ኋላ ወይ ወደፊት የተወለዱ ልጆች እና እግዚአብሔር ተፈጥሯዊ በሆነ መንገድ እንዲወለዱ የሚያደርጋቸውን ሰዎች ግን ለራሱ ይፈልጋቸዋል ማለት ነው። እነዚህኞቹ አይፈልጉ ማለት ሳይሆን ሰይጣን እንዳይጫወትባቸው ነጥቆም እግዚአብሔር የራሱ የሚያደርጋቸውን ጊዜ ደግሞ አለ። ወደ ታሪኩ እንምጣና ሞተባቸው። ድጋሚ አረገዘች። ድጋሚ ስታረገዝ አሁንም ድጋሚ በ6 ወሩ ወረደባት። ከዛ በኋላ በቃ አበደች። ይሄ ሁሉ ግን እየሆነ ያለው በምንድነው? በልጅቷ በሰራተኛዋ ነው። ሰራተኛዋ ደግሞ ክፉ አስብ አይደለም። ሄዳ ደብተራው ጋርም ታስደግማለች። እንዲያውም በብዙ ተለምና ያልኳችሁም አንዷ የለመነቻት እሷ ነች። ሄዳ ደብተራው ጋር ሰርታ ድጋሚ እንድትወልድ እሺ አስብላት ብላ ድጋሚ እሺ እንድትል ተደርጎ አይገርማችሁም? ይሄ ሁሉ የተደረገው በመንፈስ ነው። ራሷ ሰራተኛዋ ነች እንደገና አብልታት አጠጥታት እንደገና እንደዛ እንዲሆን ያደረገችው። ከጊዜ በኋላ ግን የባልየው ወይም ደግሞ የባለ ታሪካችን የወንዱ እናት እኔ ጋር ነይ ኑሪ፣ እኔ ያለሁበት ቤት ውስጥ መተሽ ከኔ ጋር ኑሪና ትወልጃለሽ፣ እኔ ቡና ላፍላልሽ፣ እኔ ልካድምልሽ፣ እኔ እንደዚህ ላድርግልሽ ብለው ምናምን ግልጽ ነገሯት። ይሆናል እንደዛ አለቻቸው። አዎ እኔ ይኸው ልጄን የወለድኩት ሌሎቹም ልጆቼ እንደዚህ ሆኑት ምናምን በዚህ ምክንያት ነው ምናምን ብለው ነገሯት። እሺ ብላ እሳቸው ጋራ እያደረች እናትነት እንዲጋባብሽ እኔ ብዙ ልጆች ስለወለድኩኝ የኔ እናትነት የሚጋባብሽ እኔ ጋር ስትኖሪ ነው። ቤቱን ታዩ ሰራተኛዋና ቤቱ እዛው ይቀመጡ ችግር የለውም እኔ ጋር ሁኚ፣ ባልሽ ደግሞ እየመጣ አንዳንዴ ያይሻል የራሱ ቤት ያድራል ምናምን ብለው ነግረዋት እሺ ብላ እንደገና 3ኛ ጊዜ ላይ ትሞክራለች። ከዛ ቡና ተፈልቶ ምን ተብሎ ምናምን ቡና እየጠጣች እየተለመነ የእናቴ አባቴ አምላክ የእናቴ አባቴ ከራማ እያሉ እየለመኑ ወለደች። ከዛ ስትወልድ እንግዲህ ያሳጠርኩ ነው የምነግራችሁ። ስትወልድ ይቺ የቤት ሰራተኛ ደስ ብሏት እኔም ሆንኩኝ እማማም ሆኑ ብቻ ዞሮ ዞሮ ልጅ እንድትወልድ ነው የምፈልገው ብላ ግን እንዴት እንዳልተሳካላት ገርሟት ደብተራውን ሄዳ ጠይቀዋለች። ወለደች እኮ እና እንዴት ነው በእኔ በኩል ያልተሳካው 2 ጊዜ የወረደባት ሲል ጊዜ አይ በዚህም ሆነ በዛ መውለዷ ነው ችግር የለውም፣ ወይ አሰጣጥሽ ይሆናል ወይ ደግሞ የሆነ ችግር ይኖርባት ይሆናል። እንኳንም ወደ ሴትዮዋ ሄዳ ወለደች፣ የሚፈልገው ልጅ መውለዷ ነው ብላ ትለዋለች። ግን ደግሞ ጥበበኛ እንደሆነ ታውቃለች እኮ እንደሚሰራ መተቱ እንደሚሰራ ታውቃለች። አሁን ቀስ ብላ ስታጣራ ለካ የገዛ ሚስቱ የደብተራው ሚስት ራሱ እንደዛ ይጨናገፍባታል። በኋላ ስትቀርበው ነው ያወቀችው። አይ እዚህ መተሽ ባታሰሪ ጥሩ ነበር፣ ለሌላ ነገር ነው የሚሰራው ለልጅ እንኳን አይሰራለትም አለቻት። እንዴት? ያው እኔም እስካሁን ድረስ እንግዲህ ከአንድም 6 7 እየተጨናገፈብኝ ነው እየሞከርኩኝ የራሱ ነው ወደዛ የመጣው የተጋባበት አለቻት። እንዴ እንደዚህ ይሆናል? እሷ ጊዜ ብዙ ሰውየው ጋር ባትመጪ ጥሩ ነው፣ ባለቤቷ ጋር ማለት ነው እንግዲህ የእርሷ ባለቤት ጋር ለምን? አይ ይቅርብሽ፣ ታዩ አያስፈልግም፣ እሱ ጋር መተሽ እንዲያርግ አትበይ፣ እኔ ገብቶኛል፣ አንቺ ልበቀና ስለሆንሽ ባልና ሚስት እንዳይጣሉ በውስጡን ሳያውቁ እነሱ በመተት ታስታርቂያቸዋለሽ፣ ይጣላሉ በመተት። ይሄ እኮ መተት ነው አለቻት። ኧረ የባለቤቶትን ጥበብ እየተቃወሙ ነው እንዴ? በሀገራችን እንዲህ ያለ ነገር የለም፣ የባሏን ጥበብማ የምትደግፍ እንጂ እንደዚህ የምትነቅፍ የለችም አለቻት። ግድ የለሽም፣ እኔ ምልሽን ስሚ፣ አንቺ ብዙ የማታውቂው ነገር አለ፣ ይሄ አጋንንት ስራ ነው። አጋንንት? ኧረ ይሄ ነገር አይደለም፣ ይሄ አጋንንት ስራ ነው። በቃ ለመጀመሪያ ጊዜ ሰይጣን መሆኑን ያመነችው ልጅቷ ኧረ ይሄ ጥበብ ነው ትዬ ግድ የለሽ ማለቻት። እንግዲያውስ አጋንንት መሆኑን አለመሆኑን ለማወቅ ጸበል ሂጂ አለቻት። እና ከዛ አሳለቻት። ጸበል ላይ ደግሞ የሚለፈልፈውን ትሰሚያለሽ።
ብዙ ሰዎች የሰፈር ሰዎች እየመጡ እሱ የሰራላቸው ሰዎች ስሙን እየጠሩ ጸበል ቦታ እየጮሁ ነው። ሰውየው እየተዋረደ ነው። አሁን አስማቱ እንደ ድሮ አይሰራለትም። አስማቱ ማጋንንት እንደሆነ ያወኩት እኔም ቅርብ ጊዜ ነው። እየመጡ ስሙ ታቀርቡ በፖሊስ ይከሱታል፣ ሊያስሩት ይፈልጋሉ። ግን ማስረጃ የለም። ሰይጣን እንዴት ሰይጣን ላክብኝ እንደዚህ አረክብኝ ብሎ እንዴት ይሰሩት? ህጉ አይሰራማ። ስለዚህ እንደዚህ እየተከሰሰ ነው። ወስነው ጊዜ በመድኃኒዓለም ጭራሽ እሳቸው የላኩት የሰሩት ጥበብ አስከሰሳቸው እና ጸበል ቦታ ላይ ጮሆ ሰይጣን ነኝ አለ። አዎ አጋንንት ነኝ አለ። የሚፋጁት ታዲያ በዛው ነው ማለት ነው። እነዚህ ባልና ሚስቶች ራሱ እያፋጀ ራሱ እያስታረቀ፣ ስለዚህ ጽንሱ የሚወረደው በዛም እና ነገርኩሽ እኮ አለቻት። እና አንቺ ታዲያ እንዴት ነው? እኔማ ልጆች ወልጃለሁ፣ ባለቤቴ ነው ምን ላድርግ? 2 ወልጃለሁ፣ 3ኛ ለመድገም ነው ሁሉ መከራ የምናየው። እሱም አያርፍም፣ እኔም አላርፍም። ተው በቃ ምንም ነገር አታርግ፣ 2 ልጆች ሰጥቶናል፣ ይበቃናል፣ እነሱ እናሳድግ ስለው ተይ ቆይ እያለ እንደዚህ እየወረደበት ነው። ሊቅ የሆነ ልጅ ነው ወልደው ወንድ ካልሆነ አትስጠኝ ይላል። ስለዚህ ሴት ስለምትሆን የምትጨናገፍበት ምናምን ብላ ነገረችው። ማለት ወንድ እንዲወለድ 2 ሴት ነው የወለደው። ወንድ እንዲወለድ የፈለገው ዲያቆን ማድረግ ፈልጎ ነው፣ ጥበቡ ማስቀጠል ፈልጎ ነው ምናምን ብላ ነግራታለች መጀመሪያ። አሁን ወንድ ካልሆነ አትስጠኝ ስለሚል ካፉ ይነጥቀዋል 6 ጊዜ ማለት ነው። 6 ጊዜ ልክ ሰው የተናገራትን ፍሬ ነው የሚኖራት። ይቺ ልጅ ይሄን ከሰማች በኋላ ጸበል ሩጫ። የት ነው ያለችው ሚስትየዋ? እናትየው ጋር። ቤቱን እዛው ሆነ አሳመረችላቸው። ቤቱን አስተካከለች። ለምን የምትኖርበት ቤት ስለሆነ በዛውም የሴትዮዋን ቤት ሶፋ እየቀየረች ግድግዳ ቀለም እያስቀባች እያለች እስክትወልድ ድረስ ያሻሻለች ነበርና ወልዳም እዛው ቁጭ ቤቱ ዝም ብሎ የቤት ኪራይ ይከፈልበታል እገዛዋለሁ ብላ ስላሰበች ነው። ከዛ በቃ ደስ አለው። እሱም እናቴ ጋር ስትሆኝ ወለድሽ ምናምን ብሎ በቃ የሰፈር ሰው መጥቶ ክብብ አረጋቸው ምናምን። በቃ ልጅቷ ደግሞ በጣም ውብ ናት። እዛ ሰፈር ነው ያደገችው፣ እንደነገርኳችሁ ያደገችው እዛ ሰፈር ስለሆነ ወለደች፣ ሙሽሪት ወለደች ተብሎ ከብዙ ጭንጋፍ በኋላ እንደሆነ ራሷ ፊት ለፊት ተናገረች። እማማ ይኸው ማጠናቸው ለምለም ስለሆነ ወላድ በድባብ ትሂድ፣ እኔ እንደዚህ አርጋኝ እንደዚህ አርጋኝ ብላ መሰከረች ተባለ። እሷ እኮ የወሰደችውን ወስዳለች፣ አላወቀችም። የምታውቀው ነገር የለም። እነሱ ያውቃሉ፣ ይታወቃሉ እያሉ ያጨበጨባሉ። ከዛ በኋላ ቡና ፊ ሆነች። ልጁን እሳቸው ማቀፍ ኩል እየኳሉ እዚች ጋር ደግሞ ወንድ ልጅ ነው የተወለደው። በቃ በጣም አባት ደስ አለው። ዘፈኑን ታውቁታላችሁ አይደል? አባት ደስ ይላል ልጅ ሲወለድለት አይደል የሚለው። እንግዲህ ፍሬው ያማረ እንዲሆን ማህፀነ ለምለም እንድትሆን ቀጥሎም ሌላ ልጅ እንዲወለድ እየተመረቁ አራስነቷን እዛ እየጨረሰች ልጅቷ የት ልጅ ያለችው ጸበል ማን ሰራተኛዋ። ከዛ ቤተሰብ ጋር ተደውሎ አረ እንደዚህ እንደዚህ እየጮኸች ነው እና ወድቃለች እንደምንም ብላ ነው ስልኳን የነገረችን ነውና እንደዚህ ሲባል ጊዜ ሮጦ ይሄድላቸዋል። ሮጦ ይሄድና ምንድነው ምን ሆነሽ ነው ሲላ ጊዜ ጉዶ ናቸዋል ትላለች። ምንድነው ጉድ ይሆን ነው? ምን ተፈጠረ? አይ በቃ እኔ የጠቀምኳችሁ መስሎኝ ብዙ ነገር አጥፍቻለሁ ብላ ሙሉ ታሪኩን ዝርዝር አጋ ነገረችው። እንደዚህ ነው ያለው። በቃ በስመ አብ ወወልድ ወመንፈስ ቅዱስ፣ በስመ አብ ወወልድ ወመንፈስ ቅዱስ። ምንድነው የምትነግሪኝ? ሲደነግጡ እንደዚህ ነው የምትሉት? ምንድነው የምሰማው? ምንድነው ይሄ ነገር? ምን እያደረጋችሁ ነው? እንደዚህ ነው የምትሉት? ወዲያውኑ መጣና ቤት ቡና እያፈሉ አንሱ የኮተት በቃ ልጅ የተወለዱ ጥሩ ባልሆነ መንገድ ነው። በቃ ይሄ ነገር ጥሩ አይደለም ምናምን አለ። እንዴት ደነገጡ። እናትየው ምን ነው ልጅ? አይ ሰራተኛዋ ላይ ያለው መንፈስ ይለፈልፍ ነበር። ይህም መንፈስ አይ ቆይ እንደዚህ ያለው ሌሎቹ እንግዳ ከሄደ በኋላ ነው የምናገረው አሉና ሁሉም እንግዳ ከሄዱ በኋላ ለእናትየውና ለሚስትየው ቁጭ አድርጎ ነገራቸው። አሁንም እማዬ እያደረግሽ ያለውን ነገር የተናገረው ለፈለፈ። አሁን ልጅቷ አሁን እየተደረገ ያለው ነገር በሙሉ ብታይም ምን እንደሆነ አታውቅም ነበር እና ከኒያም ልጣ እዛ ደግሞ እንደገና ደግሞ አዳልሞቴ ይዞታል። የእናትየው አዳልሞቴ ደግሞ እየተለመነ ልጅ ተወልዷል፣ ያንተ ነው ተብሎ ሲነገረው ነው ልጅ የሰጠው ተባለ። ስለዚህ የተወለደው ልጅ የአዳልሞቴ ነው። ማን ነው አዳልሞቴ? ልጅቷ ደግሞ ማን ነው እሱ? ማን ነው አዳልሞቴ? አይ ልጅ የእናቴ አባቴ አምላክ እያልኩ የምለማመነው እኮ እሱ ነው። እንዴ ምንድነው አዳልሞቴ? መልአክ ነው? ሰይጣን ነው? አይ ሰይጣን አይባልም፣ ዝም በይ። ከዛ ደንግጣ ልጁን ብድግ አድርጋ ተቀበለቻቸውና ማዘር ምንድነው የሚያመልኩት? አልገባኝም አለቻቸው። ደነገጠች። ምንድነው ይሁሉ ለክሲል እንትን መስሎኝ፣ እኔ እኮ ባህል መስሎኝ ነው፣ አምልኮ ነው እንዴ? እኔ አልገባኝም ማለችና ልጁን ይዛው እየሄደች በቃ ሰይጣን እጅግ በጣም 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 ባለጌ ቆሻሻ እርጉም እንደሆነ የምታውቁት በዚህ ነው። እኔ ነኝ ልጁን የሰጠኋት ብሎ
ልጁን አቅፋ ስትሄድ በር ላይ አደናቅፋት ድፍት አለች ከነ ልጁ በቤቷ ሳትገባ በሯ የቤቷ በር ላይ በቃ ከዛ ልጁ አናቱ ተመታ እሷም ጉልበቷ በቃ ብዙ አደጋ ደረሰባት መንቀሳቀስ ማትችል ሆነች አራስም ናት እንደገናም ደግሞ ጉራም ተሰበረ በ40 ቀኑ እንዴት አድርገው ለክትባት ይሄዱ እንዴት በቃ መንቀሳቀስ ሁሉ አቃታት እናትየው መጥተው ቢለምኑ ምን ቢሉ ሰራተኛዋ ቤት መታ ቁጭ ብላለች ከዛ የታለ ያ የተሰጠኝ የታለ ያለ መቁጠሪያ ይፈልጋል እዚህ መቁጠሪያ ያለ አይደል መስቀሏ ተበጥሳብኝ ነው ግን እሺ ትናንትና የተለቀቀው ቪዲዮ ላይ መስቀል የታለ ብላችሁ ጠይቁኝ ነበር መስቀሏ ተበጥሳብኝ ነው የተካታለው ከርመድ መስቀል አምጥቼና መቁጠሪያ ለካ ተሰጥቶታል ከጸበል ቦታ ላይ ሄዶ ልጅቷን ይዞ አምጥቶ እስኪያመጣ ድረስ 4 ሰዓት ነው የፈጀበት ጸበል እኮ ቅርብ ነው 4 ሰዓት ሙሉ ምን እያደረገ ነበር ቢያንስ 3 ሰዓት ከ30 ደቂቃ ሙሉ ምን እያደረገ ነበር እያስተማሩት ቁጭ አድርገው የኛ ተማሪዎች ይሄ መቁጠሪያ ስንመታት ነው የተጋለጠው የተባረከ ነው የመምህር ግርማ መቁጠሪያ ነው ማለት ከዋልድባ የመጣ በወይራ የተሰራ ምናም ብለው አስረድተውታል እንደገናም ደግሞ ስለ መንፈስ አብራርተው ነግረውታል አይነጥላ ማለት እንደዚህ ነው አሁን እናትህ የሚያደርጉት ነገር ትክክል አይደለም ይሄ ቡዳ ነው ይሄ እንደዚህ ነው ሚስትም ሲያስወርዳት የነበረው ይሄ ነው ምናም ብለው ነገሩት ልጅቷ ወደ ልቧ ስትመለስ መንፈሱም ደግሞ ሲለፈልፍ በደንብ አጎሰምቶታል በደንብ አርጎ ሪከርድ አርጎታል ስለዚህ ወዲያውን መቁጠሪያ ሰጥተውት እንካ ቤት ስትገባ ስትቀየር በዚህ ቀዋጋት ወደ ልቧ ትመለሳለች ስርዓታሊዝም ካለ መንፈስ በዚህ ቀውረው ብለው መቁጠሪያ ሰጥተውታል እንግዲህ አባቶቻችን የእናቶቻችን መሳሪያ ነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስላሴ ስም ያዝ እንግዲህ ቀውር ከዛ አተስማ ና ወደዚህ ና ወደ ተንበርከካለ ከዚህ በፊት ኤክስፒሪየንስ ያለው ነው የሚመስለው ልጅ በቃ ና ወደዚህ ልጅቷ ሁለት እንደምትሆን ተነግሮታል መንፈሱን ማናገር ከፈለክ ና ወደዚህ ብለህ ጥራው እሷን ስታናገራት ደግሞ በስሟ ጥራት ብለውታል ተንበርከክ አሁን ለፍልፋል ሲቀጠቅጠው ጊዜ ብሎ ተፋበት ኦኬ ለዛ ነው እንዴ ያለና መቁጠሪያ ቁጭ አድርጎበት ይሄው ያልገባው በአንድ በኩልም ገብቶታል መቁጠሪያ ቁጭ አድርጎ በጥፍ ያለውና ይሄን ነው መሰለኝ የምትፈልገው ሲለው ጊዜ ልጅቷ ወደ ልቧ ተመልሳ እንደዚህ ያለች ወደ ራሷ ተመልሳ ይታወቀኛል እኮ ስትመታኝም ሳወራም ይታወቀኛል ግን እኔ አይደለሁም ማረገው አለችው ራስሽ ነሽ የተፋሽብኝ አላት አረዲ አይደለሁም እንዴት አድርጌ ነው ጋሽ ያንተ ላይ መተፋብህ እሺ ሁሉ የለፈለፍሽ ነገር ምንድነው እኔ አላውቅም እስቲ አስከማ ሪካርድ አድርጋ አሰማኝ እስቲ አለችው እዛ ነግረውታል መስማት ከፈለገች ሰው መስማት ከፈለገ ሪካርድ አድርጋ ለቤተሰብ አሰማ ብለውታል ከዛ በመቁጠሪያ አንድ ጊዜ አናቷን ቀውር ሲያረጋት ቀይር አረጋት ታይ ማን አንተ እገሌ ደብተራ ነኝ ስሙን ጠቅሶ ደብተራ እገሌ ነኝ እንዴ ዘመዴ አለች ይችኛዋ ደግሞ ቆንጆዋ ስሙን ጠርቶ ነው የተናገረው እንግዲህ ዘመዷን እናቷ አደራ ስላለች እንግዲህ ታውቃለች ከዛ ምንድነው ሲባል ጊዜ እቺ ልጅ ይሄ ሁሉ ጦስ ውስጥ የከተችኝ እቺ ልጅ ምን ነው እኔ ጋር ባልመጣች እየተባባሉ እየተቀጣቀጡ ያናዘዘው በሩ ተንኳኳ በሩ ሲንኳኳ ማን ነው ሲከፈት ሚስትና ደብተራውና ሚስቱ ባካቹ እኔ ራሴ እነግርሃለሁ እሱን አጠይቀው እኔ እነግርሃለሁ አለ ፊት ለፊት መጥቶ እንዴ አልገባኝም እሱ ነው ዘመድሽ አላት ደብተራው እሱ አላት በቃ አትቀጥቅጣት እሷን ተዋት እሷ ምንም የምታውቀው ነገር የለም ማለት እንዴ ምን አገባ መንፈሱን እኮ እየቀጠቀጥኩ ያለሁት አንተን አይደለም ወይም ደግሞ ሌላ ሰው አልቀጠቀጥኩም ማለት ልጅቷንም አይደለም ማለት እኮ አታስጨንቀኝ በቃ አለ እዚህ ጋር ሲቀጠቅጠው ለካ ሰውየው እየተጨነቀ ነው ማለት እንዴት ነው የምትጨነቀው አንተ እስቲ ምተዋለው አለችው ሚስትየዋ ልጅቷን አንዴ በመቁጠሪያ ሲመታት ሰውየው ስቂት ይላል አንጀቱ እንደዚህ ይዞ በቃ መሬት ላይ ዱብ ብሎ ሊወደቀው ኦኬ የሆነ ነገር አለ እኔ ያልገባኝ ነገር አለ እግዚአብሔር ሆይ አመሰግናለሁ ምናምን ብሎ አባታችን ያለ ወደ ራሱ ተመለሰ ጸበል አመጣ ልጅቷን ጸበል ረጫት ከዛ ጸበል ረጫ አለው አይቶ ራሴ እነግርሃለሁ በቃ እኔ የተፈጠረው ነገር ልንገራችኋልና ያ ልጅቷ ታረገው የነበረውን በሙሉ በቅንነት ታረገው እንደነበረ እናንተ ስትጣሉ ለማስታረቅ በተለይ አንቺ ባልሽን ስትንቂው ኮኮ አርገኝ እግሬን ጠበኝ እንደዚህ ስትጨማለቂበት አይታ በአገሯ እንዲህ ያለ ነገር ስለሌለ ያለኝ አማራጭ ይሄን ማድረግ ነው ብላ ስትሰራ ስታረግ የነበረው በቡና ስትሰጣቸው የነበረው ነገር በሙሉ ይሄ ነው ከዛ ደንግጣ ወይኔ ጦስ ውስጥ የገባው ትራሴ ነኝ ችግር ውስጥ የገባው ትራሴ ነኝ ለወንድ መሰጠት የሚገባውን ክብር ባለመስጠቴ ይሄን ያደረኩት ራሴ ነኝ ልጅቷ ምንም አላጠፋችም እንደ አገሯ ባህል ልትሄድ ፈልጋ ነው እንደው ባካችሁ እኔን ይቅርታ አድርጉልኝ አለችና እቺ ልጅ አራሷ እንደምንም ብላ
ልጇን አስቀምጣ መለመን ጀመረች። በቃ እኔ ነኝ ጦስ የሆንኩባችሁ ሁላችሁም እዚህ ውስጥ እናቴም አንተ እናቱን እናቴ ነው የምትላት እናቴም የሁሉ ነገር ውስጥ የገባችሁ ለዚህ ነው። ይመስገን ችግር የለውም። ይሄ ልጅ መቼም ሰው ነው ምንም እንኳን ከራማ ተለምኖ ቢሰጥም ሰው ነው። እግዚአብሔር እንዲወስደው አደርጋለሁ። የሚያድግ ከሆነ ይደግ፣ የሚሞት ከሆነ ይሙት። የኔ ያልሆነ አብሮኝ አይደግ አለች። በጣም የሚገርም ነገር ነው። ተወልዷል፣ አድጓል፣ ልጅ ነው አይደል? ገና እንግዲህ 30 ምናምን ቀን ነው። ከዛ ነው አይደል እንጂ 50 ምናምን ቀን ሆኖታል። ክርስትናም ተነስቷል። ከዛ በጣም የሚያናድደው ነገር ቤተሰቦቼ ልጁ ሊሞት ደረሰ። ልክ እንደ ንጉሥ ዳዊት ልጅ በዝሙት የተገኘ ልጅ ወልዶ አልነበረም? ቤርሳቤህን አስገድዶ ከመድፈር በማይተናነስ መልኩ የኦሪዮንን ሚስት ቀምቶ ምናምን ከዛ ልጅ ሊሞት ነው ተብሎ ሲነገረው ዳዊት የሆነውን አይታችኋል። ገጠመኝ ላይም ታሪክ ላይም መጽሐፍ ቅዱስ ላይም ብዙ አባቶችም አስተምረዋል። ልክ እንደዛ ነው የሆነችው እቺ ልጅ። ሱባኤ ገባች። ትምህርታችን ማዳመጥ ጀመረች። በቃ ቀጥታ ለምን ጸበል ቦታ ሄደው ያንን ትምህርት ያስተማሩትን ሰዎች ወስዶ አስተዋወቃት። እንዲያውም ባጭሩ እንዳልሄድባችሁ ጸበል ወሰዳትና ተጠመቀች። ምንም አልጮኸችም። አንቺ ነሽ የዚህ ሁሉ ታሪክ ባለቤት አሏት። በጣም ነው የምታምሪው፣ ግን ዝሙት መንፈስ አያጣሽም፣ ቡዳ አያጣሽም፣ ከዛ ደግሞ እንደገና መስተፋቅርም አያጣሽም። የሆነ ነገር ችግር አለብሽ። የመምህር ተስፌን ትምህርት አዳምጪ፣ የመምህር ግርማ ትምህርት አዳምጪ ምናምን ብለው አሏት። እሺ ብላ ተጠምቃ መጣች። ቴሌቪዥን ላይ የምታየው እሱን ነው። ከስራ እንደመጣች የምታየው እሱን ነው። ቢሮም ቁጭ ብላ የምታየው እሱን ነው። በቃ ጎበዝ ነች። ከዛ ልጇ ታመመ ሊሞት በቃ ብሎ አፉን ከፍቶ ውሃ ቢያደርጉበት ምን ቢሉበት የሚነቃነቅ ልጅ አለ። የማያድግ ልጅ ከሆነ ይሙት ብላለች። ከአፏ እንግዲህ ከአፍ የወጣ አፋፋል የሚባለው በአፍ ይጠፉ በለፈለፉ ነውና ሊሞትብኝ ነው እንዴ አይቼውማ አይሞትም ብላ ሱባኤ ገባች። እግዚአብሔር ሆይ አፌ ላይ ሆኖ ሟርት መንፈስ ተናግሮ ወይም እርግማን ተናግሮ ከሆነ አንተ ይሄን ሟርት ምታልኝና ልጁን አሳድገው፣ አንተ ኮንክ ልጁን ያሳመምከው ግን ውሰደው አለች። ከዛ ልጁ እየጸለየች ሰኔ ጎልጎታ ነው የምትጸልየው። ገጠሜ ላይ ስናገር ሰምታ ነው ኛ ብሎ አለቀሰ። አልቅሶ የማያውቅ በቃ ጭራሽ ድምፁ ሰምቶ አታውቅም። ክርር ብሎ ጡትና ጡጦ ታደርግለታለች፣ ግን ይወስዳል እኮ ወተቱን። ግን በቃ እንደዚህ ድርቅ ብሎ ነው ያለው። በቃ ድርቅ ትንፋሹ አለች። ሆስፒታል ወሰደችው። አይ ወደ ቤቱ ሰጂው ነው ያሏት። ምንም አልሆነም፣ ግን ዝም ብሎ ግትር ብሏል በቃ። እና ድምፅ ሲያሰማ እግዚአብሔር ሆይ ልታሳድገው ነው ልጄን፣ ድምፅ አሰማኸኝ አመሰግናለሁ ብላ መጾም መጸለይ መስገድ ጀመረች። ሰራተኛዋም አብራ ከነሱ ጋር ትሰግዳለች። አጋንንት እየሰበሰብኩ እያመጣሁኝ እያለች ይሄ ደብተራ የሆነ ሰውዬ ሰይጣን እንደሚልክ ሳይነግረኝ ጥበብ እያለ ለካ ሀገሬም ያሉት እነዛ ደብተራዎች አጋንንት እየሰበሰቡ ነው እያለች ከዛ በፍላሽ ሞልታ ገጠመኝ። ሮቢ እስቲ አምጣልኝ በፍላሽ የተሞላው በዚህ ኤግዛክቲቭ ከኔ ጋር ነው ያለው እና በፍላሽ ገጠመኝ ሞልታ ወደ ሀገሯ ይዛ ሄደች። እኔ ጋር ደውላ ነበረ። መምህር ፍላሽ ፈልጋለሁ አለችኝ። በጣም በሚገርም መልኩ ሮቢ ነው ይሄን ያመጣልኝ። ያው እንደምታዩት ይሁሉ ፍላሽ ይሁሉ ገጠመኝ እንደዚህ እናንተ የምትልኩት ፍላሽ ነው። ይሄ እንደዚህ ሞልታ ሰጥቻት ባዶ ፍላሽ ሰጥቻት እዛ ቁጭ ብላ ዳውንሎድ አድርጋ ምናምን በቃ ራሷ ቤተሰቦቿን ሄዳ እንዳልሰብክ አጣየን አጥለቀለቀችው። አጣየን በዚህ በገጠመኝ ትምህርት አጥለቀለቀችው። በጣም ጎበዝ። ገጠሩ ላይ ምናምን አልቀራት። በቃ የተሰጣትን ደሞዝ የስራ ደሞዝ ጂፓስ መግዣን ያደረገችው ትንሽ የቴፕ አለቻለም ጂፓስ እሷን ገዝታ ወስዳ ወደ 7-8 በዛ ነው ደሞዟን የጨረሰችው። በቃ ማለት የነፍስ ስራ ነው የሰራችው። አገዘችኝ፣ እግዚአብሔር ይስጣት። እና ወጪዋን የተካንላት በእርዳታ ነው። እርዳታ በሚሰጥበት ሰዓት ያመት በዓል እንዴ ለምን ይሁሉ ወጪ አውጥታማ በፍጹም አንብዬ እኔ ከሚሰጠው 20 ሺህ ብር ላይ ለእህታችን ፍላሽ የገዛችበትን ቴፕ የገዛችበትን መለስኩላት። እናንተው በሰጣችሁኝ ብር ማለት ነው። ባይዘው ፍላሽ አሁንም ያስፈልገናል። ካመት ይሄ አሁን 500 ሜጋባይት ነው አለ ሮቢ 500 ሜጋባይት ቢሆን 2GB ወይም ካልቻላችሁ 2GB ከቻላችሁ ግን 4GB ቢሆን ደስ ይለናል በብዛት። ምክንያቱም ወደ ብዙ ገጠመኝ ይሄ አሁን ስንት ገጠመኝ የጫንክበት 8 ገጠመኝ በኦዲዮ አይደል? በኦዲዮ 8 ገጠመኝ ብቻ ነው የሚችለው አንዱ ያመጣችሁልን ማለት ነው። ግን 4GB 2GB ከሆነ ግን 30-40 ገጠመኝ ይችላል። ያን ወደ ገጠር ስንልከው በደንብ ያዳምጣሉ ማለት ነው። እና ቁጭ ብሎ ያዳምጣሉ። በሶላር ሲስተም ቻርጅ እያደረጉ ስለሆነ የሚያዳምጡት
ሌላ ስራ የላቸውም። ቁጭ ብሎ ማዳመጥ ነው። አሁንም እየደጋገሙት የሚያዳምጡት በጣም ትንሽ ገጠመኝ ስለሚይዝ ማለት ነው። እንዲህ አድርጋ ስራዬን አቀለለችልኝ። በጣም ጎበዝ ናት። እጅግ በጣም ሲበዛ ጎበዝ ናት። እኔ አደንቃታለሁ። ያ ሁሉ መተት ብትሰራም ግን ሳታውቀው ነው፣ ጥበብ መስሏት ተሸውዳ ነው። ወደዚህ ስንመጣ ባልየው ይሄ ዱርዬ የነበረው ልጅ በጾም ጸሎት ብዛት ከሳ። እንደዛ ወጠምሻ ዳምፕል ሲገፋ ምናምን የነበረው ልጅ በጾም ጸሎት ይሰግዳል። ሰው ፊዚካሉ እንዳለ ሆኖ ግን ክስት ልክ ማንን ያክላል መሰላችሁ? መልኩም ማነው ስሙ ሄኖክ ድንቁ ነው ምናምን የሚባለው ልጅ አርቲስቱ ማለት ነው። ልክ እሱን ይመስላል ሁሉ ነገሩ ፊዚካሊ። አሁን ደግሞ ክስት ብሎ ደግሞ ይሄኛው ሄኖክ ይመስላል። ይሄ ሰይፉ ፋንታው ላይ የቀረበው ሄኖክ ወንድሙ ይመስለኛል አይደል? እሱን አክሏል ማለት ነው። እንደዛ ወጣምሻ የነበረው ልጅ ልዩነቱን እንድታነጻጽሩት ነው በሁለት ሄኖኮች መካከል ያደረኩትና በጣም 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 በእውነት የሚገርም መንፈሳዊ ህይወት ውስጥ ነው ያሉት። ግን ያኔ የገባው ሰይጣን እንዲወጣ ብዙ ዋጋ ከፈሉ። ልጅቷ በቃ መሬት ላይ አንደባላታል፣ ጨጓራውን ያስነሳባታል፣ የእናት አባቷ ዛሬ ይነሳባታል። ይሄን ስታባረው ያኛው ይመጣባታል። ደብተራው ደግሞ አሁንም ሚስጥሬ እንዳይታወቅብኝ ብሎ አሁንም ይልካል ልጅቷን አፏ እንዲያዘጋ። ቢነገረውም አይሰማም። ምክንያቱም ብዙ ሚስጥሩን ሊለፈልፍ ነው። አንደኛ ውሽሞች አሉት፣ ከሚስቱ ውጭ 3-4 ውሽሞች አሉት፣ ልጆችም አሉት። ሁለተኛ ደግሞ በጣም ብዙ ይሄን መንፈስ ለመዋረስ ብዙ ነገር አድርጓል። ከዛ ውስጥ አንዱ ሚስቱ የምታጨናግፈው ወይም ደግሞ ሾተል ነው ተብሎ የሚጨናገፈው ያ የሚወርደውን እንትን ህፃን ልጅ አካል ለግብር ይጠቀምበታል። ከባድ ነው አይደል? እና እንዲህ የሚያደርገውን ነገር እንዳይጋለጥበት የልጅቷን አፍ ለማዘጋት መንፈስ ሲልክ ድጋሚ የቤቱ ድረስ ሄዳ ነው። ትናንት ማታ የላከውን መንፈስ ዛሬ ይዤዋለሁ ጸበል ቦታ ላይ ድጋሚ ከላክ ግን ከነስምህ ከነፎቶህ ካደረከው ጭምር ለመምህር ተስፋዬ ልኬ ነው ማጋለጥ አለችው። በፎቶ በቪዲዮ በዩቲዩብ ላይ ነው ማስወጣ አለችው። እሺ ይቅርታ ያለው እንደዚህ እንደሚያዝ እኮ ያውቃል እኮ። ግን አስቡት ጸበል ይዞት እንደሚለፈልፍ እያወቀ ሰይጣን ይልካል። በጣም ይገርም እኮ ነው። ድንጋይነት ነው እኮ። ልበደንዳን ንስሐ ግባ ሲባል ለእኔ አትነግሩኝም ይላል። ጥብር ይላል። በቃ እንትኑ ኩራቱ ራሱ የደብተራ ልብ ግን ከባድ ነው አይደል? ድንጋይ ነው የደብተራ ልብ። አይሰሙም። እና አሁን ያሉበት መንፈሳዊ ህይወት የሚገርም ነው። እግዚአብሔር ይመስገን። አሁን የ4 ወር ነፍሰ ጡር ናት። እግዚአብሔር መንገድ አበጅቶላታል፣ አሳይቷታል። የሚወለደው ልጅ እግዚአብሔርን የሚያመሰግንና የሚያስመሰግን ቤተሰቡን የሚያስባርክ እንደሚሆን ተስፋ አደርጋለሁ። ሳልመክር ማላልፈው ነገር በጣም 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 ወሳኝ የሚባለው ነገር ልንገራቸው። እሱም ያገዟችሁ መስሏቸው ጠንቋይ ቤት እንድትሄዱ የሚመክሯችሁ፣ ደብተራ ጋር እንድትሄዱ የሚመክሯችሁ፣ የረዷችሁ መስሏቸው ገንዘብ የሚያዋጡ ልጅ ጽንስ ለማስወረድም ሊሆን ይችላል፣ ጠንቋይ ጋር እንድትሄዱ የሆነ ነገር እንድታደርጉ በማንኛውም አይነት መንገድ ሰፖርት የሚያደርጓችሁ ሰዎች የት እንደሚልኳችሁ መጀመሪያ ማወቅ አለባችሁ። እስቲ ገሌ ጋ ሂጂ፣ አዋቂ ገሌ ጋ፣ ምን አዋቂ ደንቆሮ ነው እንጂ፣ ወይም ደግሞ ደብተራ ገሌ ጋ፣ ስርማሽ ቅጠል በጣሽ ገሌ ጋ ሂጂ እያሉ ሲመክሯችሁ አይ እኔ በዚህ መንገድ አልፈልግም ነው የሚባለው። ለምን? የእናንተን ጭንቀት አይተው እነሱም ይሄን መፍትሄ የነገሯችሁ እንጂ እኮ ያውቃሉ አጋንንት እንደሆነ። አንዳንዶቹ ጭራሽ ያውቃሉ፣ ግን ምን ይቻላል እግዚአብሔርን ይቅር በለኝ ይለዋለሁ ብለው ነው እንዲህ አይነት ቦታ የሚልኳችሁ። ተስማምታችሁ ደግሞ አብራችሁም ደግሞ የምትሄዱም ከሆነ ደግሞ ነገ ከነገ ወዲያ የምትወልዷቸው ልጆች፣ በዛ ነገር የምታገኙት ገንዘብ፣ በዛ ምክንያት የምታገኙት ጤንነት፣ በአጠቃላይ ነገ ከነገ ወዲያ መልሶ ሌላ እጥፎ ነው የሚመጣው። የዛሬውን ማየት የለብንም። ዛሬ ላይ ያለውን አሁን ላይ ያለውን ሳይሆን ማየት ያለብን ውጤቱ ነገ ምን ይመስላል። ትናንትናም ደግሞ ያስገባችሁት ነገር ካለ ውጤቱን ዛሬ እየኖርኩት ነው ወይ ብላችሁ መጠየቅ አለባችሁ። ይቺ የቤት ሰራተኛ ምንም እንኳን ጎበዝና ጠንካራ ልጅ ብትሆንም ክፉ ነገር ማየት የማትፈልግ መታረቃቸውን ብትፈልግም ግን ጥበብ ነው ተብላ ተሸውዳ ነው በሀገሯ ላይም በዚህም ደብተራ እንደሆነም ስላወቀች ነው ይህንን ነገር የምትጠቀመውና መጨረሻ እግዚአብሔር አትርፏት አድኗት ለዚህ ቁም ነገር በቁ እንጂ እውነት አካሄዱ ጥሩ አልነበረም። ሌላው እናትየዋ ደንግጠዋል። አሁን የሁለት ልጆች እናት ሆናለች አይደል? እቺ ልጅ የሁለት ልጆች እናት ሆናለች። የመጀመሪያ ያደገው ልጅ አለ በዚህ በከራማ ምክንያት የሚወለድም፣ ቀጥሎ ደግሞ አሁን ነፍሰ ጡር ናት። እና መምህር ስታስተምር የሆነ ነገር ሰማሁኝ አለች። ምንድን ነው አልኳት። ፋሎፒያን ቲዩብ የሚባል በሴቶች ማህፀን ውስጥ ዘር የሚያልፍበት ትቦ አለ፣ የወንድ ዘር የሚያልፍበት ትቦ። እሱ ላይ ሾተል ተቀምጦ
የወንድ ዘር እንዳያልፍ ያደርግና ይደራደራል። ልክ ልጅ አግተው ብር አምጣ አታምጣ ብለው ሀብታም እንደሚደራደሩት ሾተል የሚባለው ሰይጣን ፋሎፒያን ቲዩብ ላይ በቪዲዮ እንደምታዩት ማለት ነው እዚያች ቲዩብ መስመሯ ላይ ማለት ነው ሆኖ ይደራደራል። በፒክቸሩ ላይ እንደምታዩት ፋሎፒያን ቲዩብ እዛ ቦታዋ ላይ ይቀመጣል ሾተል። ከዛ አታልፍም ይሏል፣ የወንድ ዘርን ይከለክሏል። ጦርነት የሚለው ብላ ዶክተር ቅድም የተናገረችው ይሄን ጦርነት ነው፣ አታልፍም። ከዛ ጠንቋይ ቤት ሲሄዱ እባክህን መስመሩን ልቀቅ አሳልፍ እና ልጁ ያንተ ይሆናል ግብር ይገበርልሃል ተብሎ ሲነገረው ዛሩ ይሄ እናት ላይ ያለው ወይም ደግሞ ቤት ውስጥ ያለው ዛር። አሁን ቅድም እናትየዋ ነኔ ጋና ትወልጃለሽ አሏት። ለምንድነው? እሳቸው የሚካድሙትን ዛር ልጁም እንዲያስቀጥለው ስለፈለጉ ነው። እሷ ቡና እንድታፈላ የተፈለገውም የእሳቸውን መንገድ እንድታስቀጥል ልጁ ለመንፈሱ ስለተሰጠ ለአዳልሙቴ ስለተሰጠ ነይ ቡና ፊ ያሏት እያስረከቧት ነው ለመንፈሱ። እሳቸው ይሄን ነገር እንድትረከብ ፈልገው ነው። የሚገርም ነው። ልጃቸው ይሄን አይረከብማ፣ ወንድ ነው። እሷ ነች ቡና እያፈላች የምትካድመው። ልጁ የተገኘው በምን ስለሆነ ነው? በቡና መካደም ተለምኖ ስለተገኘ እያፈላች እንድታስቀጥል ነው የተፈለገው። የሰፈር እናቶች ያሉ ሲሉ የነበሩት የሚያውቁት ነገር ስላለ ነው። አሁን ወደዚህ ስንመጣ ደግሞ መንፈሱ እዛ ቦታ ላይ ተቀምጦ ይደራደራል። ልጁን ጽንስ እንዳይገኝ ፈርቲላይዝ እንዳይሆን ወይም ደግሞ አጠቃላይ ልጁ እንዳይወለድ ያስወርደዋል። አላስወርደውም፣ አታስወርደውም እያሉ መናፍስት ከሰው ህሊና ጋር ይከራከራሉ። የሰው ህሊና ጋር የሚከራከሩት ለምንድነው? ማስወረድ አቅቷቸው አይደለም። አንደኛ ግብር ለማስገበር ፈልገው ነው። አይ አታስወርደው እባክህ ምን ላድርግልህ ምን ልረድልህ እንዲባል ነው። ሁለተኛም ደግሞ ክርክሩ ከጠባቂ መላእክቶቻችን ጋርና ከምንወደው ታቦት ጋር ነው። የምንወደው ታቦት ወይም ቅዱሱ ወይም ጻድቁ ወይም ደግሞ ጠባቂ መላእክቶቻችን እኛ በሃይማኖታችን ሰነፍ ስንሆንባቸው በተቻለ መጠን ሊያግዙን ይሞክራሉ፣ የሚጸልይልን ሰው ካለ በየዋህነት በቅንነት። ካልሆነ ግን ጽንሱ ሲወርድ እያዩ ዝም የሚሉት የምንሄድበት መንገድ ነፃ ፈቃዳችን ተከተለን ስለሆነ ነው። ነፃ ፈቃዳችን ነው የሚያስጠቃን ማለት ነው። ግልጽ ነው ብዬ አስባለሁ። እና መንፈስ ይደራደራል፣ ሾተል ይደራደራል። እዛ ጥግ ላይ ይሆንና ከዛ ልክ ደም ሲፈስለት እለፍ ይለዋል። የወንድ ዘር ያልፋል፣ ከዛ ፈርቲላይዝ ያደርጋል ማለት ነው። ይሄ ከመጀመሪያው ጀምሮ ነው። ልጅ የለኝም መካኖኝ እምቢ ብሎኝ ምናምን ብለው ለሚሉት ነው። ከተጸነሰ በኋላ ደግሞ ይወርዳል አይወርድም፣ ከባድ ምጥ ያመጣል። ከፈለገ 4 ወር ከፈለገ 5 ወር 6 ወር ላይ ያመጣዋል ምጡ። ከፈለገ ደግሞ ፌክ ምጥ 10 ወር ላይ 9ኛ ወር ላይ ያመጣዋል፣ ያስጨንቃታል። ሲፈልግ ደግሞ በዚህ ምክንያት ነው የሞተው ብሎ አንቆ ይገለዋል። ከፈለገ በትብቱ አንቆት የገደለው ይባላል አይደለም? አንዳንዴ ህፃናቶች በትብቱ አንገቱ ላይ ተጠምጥሞ ነው የገደለው ይባላል። ይሄ ሁሉ የመጣው በምንድን ነው? ውስጥ የገባው መጀመሪያ የገባው አለ በኖርማል ህይወታችሁ ላይ የገቡ መናፍስቶች የሚሰሩት አስተዋጽኦ ነው። በቡዳ በዝሙት በመስተፋቅር በምናም የገቡት ልጅ እንድትወልድ ስለማይፈልጉና ይቺ ሴት የኛ ብቻ ናት ብለው ስለሚያስቡ ነው። ዛሩ ደግሞ አለ በውስጥ በኩል ያለው ደግሞ ግብር ፈልጎ ደግሞ እንደዚያ ያደርጋል። እንደገና ደግሞ ደብተራው ደግሞ ያስደገመው ደግሞ አለ። አስቡት፣ ደብተራው ሲደግም ራሱ ላይ ያለው ጭንጋፍ መንፈስ የሚያጨናግፈው ሾተል መንፈስ እሷ ጋር መጥቶ ደግሞ ይኸው 2 ጊዜ 3 ጊዜ ያጨናገፈባት ማለት ነው። እና የሆነ መፍትሄ ፈልጋችሁ ደብተራ ጋር ስትሄዱ ያ ለመፍትሄ ብላችሁ ሄዳችሁበት መንገድ ሌላ ነገር ኮተት አፍሳችሁ እንደምትመጡ ማሰብ አለባችሁ። መወለዱን አይደለም ማየት ያለባችሁ። ጠንቋይ ጋር ሄዳችሁ ልጅ መውለዳችሁን አይደለም። እያደገ ትምህርት ቤት ውስጥ ልጁ ባህሪው ምን ይመስላል፣ ከሰፈር ልጆች ጋር ባህሪው ምን ይመስላል፣ ሴትም ብትወልክ እንደዛው አድጋ ምን እንዴ እናት ዘማዊ ሆና ከሆነ የኖረችው ልጅም ዘማዊ ነው የምትሆነው። እናት ያሳለፈችውን ህይወት ልጅቷም ትቀጥለዋለች። ሊፕስቲክ የተቀባች ኩል እየተኳለች ዘንጣ ጥብቅ ያለ ቻይና ታይትና ሱሪ የለበሰች ባለችበት ሰዓት ላይ ልጆቹን እያሳደገች ከሆነ የኖረችው ያው ነገር ይቀጥላል። ልጆቹም ገብተው ሊፕስቲክ ልቅልቅ ይለማመዳሉ፣ ልጆቹም ኩል ይኳላሉ ገና ከልጅነታቸው። እናትም ዝም ትላለች፣ ይቀጥላል። የእናት መንፈስ ሴት ልጅ ላይ ብዙ ጊዜ የማረፍ ዕድሉ በጣም ሰፊ ነው። ከዛስ እናት በህይወት ትኖርም አትኖርም ልጅቷ ትቀጥለዋለች። ያን ነገር መንፈሱ ይቀጥላል ማለት ነው። እናት በሞተችበት በሽታ ሊገልም ይችላል። እናት በህይወትም እያለች በህይወት መኖሯን እስክታማርር ድረስ በሞትኩ እስክትል ድረስ ልጆቿ መከራ ያሳዩታል። ያ ምንድነው? ዘሩ ይተላለፋል። የተገኘችው በምን ስለሆነ ነው? መንፈስ ተለምኖ ተካድሞ ልጅ ስጠኝ ተብሎ ስለሚደረግ ነው። እና እዚህ ቤት ውስጥ የታየው ነገር በአጭር ጊዜ ውስጥ የታየው ነገር ይሄ ነው። ያ ደልቀቅ ሞልቀቅ ብላ ትኖር የነበረች ሴት አሁን ሰብሰብ ብላ ነች ያለችው። አሁን ቅዳሴ ስታስቀድስ መልኳን ሸፈን አድርጋ እንደዚህ በቃ ሴቶች እንዴት ነው ስታስቀድሱ?
ለወሬ ለሐሜትም ይመቻል በርግጥ ልጅላችሁ አይደለም መልኳ እንዳይታይ ሰው እንዳታሰናከል በጣም ውብ ከመሆኗ የተነሳ በጣም ቆንጆ ናት እንግዲህ ገና ተጀምር ስለ ውበቷ ተናግሬ ነው አይደል የጀመርኩት እና ዲያቆኑም ካህኑም ቄሱም ሰንበት ተማሪው ምንም ሲያዋት ድንግጥ ይላሉ እንደዚህ ሲያዋት ጸጉሯን እኔ ከዛ ጊዜ ጀምሮ አይቼው አላውቅም በሻሽ ውስጥ ነው ያለው በምንም አይነት መንገድ ቤት ውስጥም ብትሆን ገራሱ በሻሽ ውስጥ ነው የምታረገው ካቶሊካዊት ነው የምትመስለው አስተሳሰብ ራሱ ጸጉሯን ድብቅ አድርጋ በሆነ ጨርቅ ነገር እስከታች ድረስ ታወርደዋለች እና በዚህ ልክ መንፈሳዊ ሕይወት ገብቷት አሁን እየሰገደች ነው ያለችውና እግዚአብሔር አምላክ እንኳን ማተረፈሽ በሏት ወንድማችን እናትህን አስቆርብ ማማ መቁረብ አለበት የባልየው እናት ማለት ነው አዳልሞቴ መንፈስ ለጊዜው እናቴ አባቴ ከራማ ብለው ቡና ሊያፈሉለት ይችላሉ ይሄን ገጠመኝ ሲሰሙ ግን ይረዳሉ ያስባሉ መጨረሻው ሲኦል እንዲሆን የሚፈልጉ ካልሆነ ንስሐ ይግቡ አይ እኔ የእናቴ አባቴን ከራማ አለቅም ካሉ ደግሞ መጨረሻው አንደኛ ሲኦል ነው ሁለተኛ ነገር ደግሞ ለምንስ ሲሞቱ ለምንድነው የሚሞቱት ምክንያቱስ ምንድነው መዳን እየተቻለ ቡና ላይ የሚርመጠመጥ መልአክ አለ እንዴ ቡና አተላይ እየጠጣ የሚኖር መልአክ ሚካኤል ገብርኤል ይሄን ይፈልጋሉ አይፈልጉም ንጹህ የሆነ የልብ ንጽህና ምስጋና ነው የሚፈልጉት እንዴት ነው አንድ ልክስክስ የሆነ ሰይጣን አትበሉ እየተባለ ሰይጣን እንደሆነ እየታወቀ የሚኖረው አጋንንት ነው ሰይጣን ነው ሲባል አራት በሉ ዝም ብሎ ይባላል ለምን አጋንንት ነው እግዚአብሔር ይገስጸው በቃ ዳልሞቴ ማጋንንት ነው ጠቋርማ አጋንንት ነው ወሰንገላ ማጋንንት ወፋብኮ ወፈጨፌ ወፈደመና ታየ ከራማ ራሄሎ ጨንገር ተኮላሽ ኢያሱ ሻምበሶ እነዚህ ሁሉ በየቤቱ የሚመለኩት አቴቴ የሚባሉት በሙሉ መናፍስት መተቱም ኮተቱም አጠቃላይ አጋንንት ነው እንዴት ነው እነዚህ ለማውገዝ ስም አትጥሩ የሚባለው እና ማማ እድሜዎትም ሄዷል የልጆትን ወግ ማረግ ማየት የሚፈልጉ ከሆነ የልጆትን መንገድ ይከተሉ ልጆቹት መልካም የሆነ መንገድ ይዘዋል እና አይተዋል ተአምር ጉድ አይተዋል ጸበል ላይ እንዴት እንደምትጮህ ልጅቷ አይተዋል አይደል እና ምንድነው ያሉት ደግሞ እሳቸው ልጅቷ የልጄ ሚስት እኔ ቤት መታ ስለምትታረስ ሰራተኛዋ ቀንታ ነው ለምን ያላረስኳትን ብላ ነው እንደዚህ የምታረገው ብሎ ስሟን አጥፍተው ነበር መጨረሻ ላይ ግን የራሳቸውም ህይወት ታሪክ እዛ በልጅቷ ላይ ሲተረክ ሰምተው ደነገጡ ያሳለፉት ህይወት ልጆቻቸው እንዴት እንዳሳደጉ ምን እንደገጠማቸው ቁጭ አጋ ስትነግራቸው ጊዜ ደነገጡ ለምን መንፈሱን የተጠየቀው ከሳቸው የመጣ መንፈስ ስላለ መሰለኝ አይደል እንዴ የተናገረው እና እንዲያ ነገር ብዙ ጊዜ በየቤቱ ይስተዋላልና ባኮትን ማማ ንስሐ ግቡ እናንተም ንስሐ ግቡ በሏቸው ተማሪዎቻችን በኮሜንት አድርጋችሁ እሳቸው ጽሁፍ ባያነቡ ማለት ነው ንስሐ ግቡ ልጆት ያነብሎታል የተጻፈውን ኮሜንት እና ወንድማችን የምታፈቅራትን ሴት ድጋሚ እንደገና ተወልዳን ያገኛት ከእናቷ ማፀን ተወለደች እንደገና መልሳ ደግሞ ካንተ ጋራ በፍቅር ኖረች አሁን ደግሞ ድጋሚ በመንፈስ ቅዱስ በመንፈሳዊ ሕይወት በዚህ መናፍስትን ውጊያ ባለ ስልት ውስጥ ባለ አይነት ማንነት ውስጥ ድጋሚ ተወልዳለች አሁን በመንፈሳዊ ሕይወት በልጣለች አንተም ስራ ስለሆነብህ ነው እንጂ በደንብ ልትሰግድ ልትጸልይ ትችል ነበር ግን በርታ እድለኛ ነህ በጣም በጣም የምትወድህ ሚስት ሆናለች እና ቆንጆ ልጆችን ከሚስትህ ውለድ አንተንም እሷንም የመሰሉ ልጆችን ውለድ ግን በተቻለህ መጠን ከዚህ በኋላ የህፃን ልጅ ቅንድብ ኩል አይኳልም እጁ ላይ የብር ሐብል አይደረግም እንደገና ሌላም አላስፈላጊ ኮተቶች ምናምን ባዕድ የሆኑ ነገሮችን እያየህ ትምህርታችን እያዳመጥክ ይሄ ነገር ማስወገድ መቻል አለብህ ገና ብዙ ልጅ ስለምትወልድ እግዚአብሔር ስለሚሰጥህ ማለት ነው ትሰራው የነበረው የሞባይል ስርቆት ስራ ሚስትህ የሰማችለት ምን ልትል እንደምትችል ስታስበው ግራ ትጋባ ነበር አሁን ግን መንፈሳዊ ከሆንክ በኋላ ራስ ንስሐ ገባህበት ነገርካት ስለዚህ መንፈሳዊ ሕይወት ማለት ይሄ ነው እግዚአብሔር አምላካችን ይሄን ቤተሰብ ባርኮ ቀድሶ ዛሬ ቅዱስ ቁርባን እንዲቀበሉ ያደረገ በእናንተ ቤትም ይሄ ሁሉ ይደረግላችሁ ይሄን ገጠመኝ ያዳመጠ ሰው በሙሉ ይሄ እድል ይግጠመው የትኛው እድል መንፈሳዊ ከሆኑ በኋላ የመጣላቸው እድል መውለድ አብሮ መስገድ አብሮ መጸለይ ሰራተኛውን ይቅር ማለት ደብተራውን ይቅር ማለት ጸሎት ቤት ሰርቶ ከእግዚአብሔር ጋር መጣመር ቤቱን መባረክ ማስባረክ ይሄ ሁሉ ድል ለእናንተም ይሆንላችሁ ሰላም ሁኑ ከፊትህ ምንም ነገር ቢዘጋ እፍታህ በለው